መልካም በጣም እናመሰግናለን። ሩቅ የሚመስል ግን ቅርብ የሆነ መረጃ ነው ያካፈልከን። ምክንያቱም በተለይ በቀይ ባህር ላይ ተመርኩዞ የሚነሱ ጦርነቶች በተለይ በኢትዮጵያና በኤርትራ መካከል የሚነሱ ጦርነቶች አንዳንድ ተንታኞች ወደኛም ያመጡታል። አብይ አህመድ እና ኢሳያስ አፈወርቂ በአረብ ኤምሬት እና በሳውዲ አረቢያ እየታገዙ ነው ወደፊት ለፊት ጦርነት ሊገቡ የሚችሉት የሚለው ነገር መከራከሪያ ነገር ስላለ በጣም አስጊ የሆነ ነገር ነው የተናገርከው። ጥሩ መረጃ ነው ያካፈልከን። ማዚ ወደ አንቺ ልምጣና መረጃዎችን አካፍሉ። አመሰግናለሁ። መልካም ተስፍሽ፣ እንዴት ናችሁ? የመቼ ዕለት የነበረን ውይይት ላይ በጣም በዝርዝር የሄደበት የተስፍሽ በተለይ በቀጠናው ላይ ነበረው ከዚህ ከሶማሌላንድ እውቅና ማግኘት በእስራኤል በኩል ጋር ተያይዞ ትልቅ ስጋቶችንም ትልቅ ሊፈጠሩ የሚችሉ ሴናሪዎችን አይተናል። እንግዲህ በአንድም በሌላም መልኩ የአካባቢው ባለድርሻ አካላት ወይም የአካባቢው ራሳቸው ባለድርሻና ተወካይ ወይም በቀጠናው አክተር ሆኖ የምናያቸው አካላት በይፋ እንደዚህ አይነት ነገር መጀመራቸው አሁንም የቀጥታ እኔ አሁን በፊት በተዘዋዋሪ ነበረ እንደዚህ አይነት ነገሮች ይነኩናል ብዬ ስጋት የሚገባኝ፣ አሁን ባለው ነባራዊ ሁኔታ ግን በቀጥታ የኢትዮጵያ ሲሪየስ ኮንሰርን ስለሚሆን ወደፊት በሚኖረን ውይይት ላይም እንደዚሁም ደግሞ ሌሎች አካላትን በሚኖራቸው እንደው እንግዶችም ተጋብዘውበት በሀሳቡ ላይ በደንብ ብሪፍ መደራረግ መልካም ይመስለኛል። ቅድም ያነሳኸው አንድ ሀሳብ ላይ እኔ አንድ አስተያየት ያለኝ ምንድነው የዚህ የዋጋ ጭማሪ በተለይ የቴሌ ኮሙኒኬሽን የዋጋ ጭማሪ በተመለከተ እንደውም በጣም እዛ የሚኖር ሰው ራሱ በዚህ ደረጃ የሚያስታውሰው አይመስለኝም። እያንዳንዷ ነገር አብይ አህመድ ከመጣበት ጊዜ ጀምሮ ከአገልግሎት መስጠት ጋር በተያያዘ የዋጋ ጭማሪ ቀስ ተብሎ እንድንለምደው እየተደረገ ነው። ላይክ አጀንዳ ከሚሆንበት እድሉ እንዳይኖር። ለምሳሌ የነዳጅ ጭማሪ አብይ አህመድ ከመጣበት ጊዜ ጀምሮ ገና 200 ብር ይገባል ተብሎ ነው ኤክስፔክት የሚደረገው እና ኖርማል ሆኖም ነው እየሄደ ያለው። አሁን ኢትዮጵያ ውስጥ ነዳጅ ጨመረ ተብሎ ዜና አይሆንም። ኢቭን በፊት እኮ ነዳጅ ሊጨምር ነው ተብሎ አካባቢው ላይ በጣም ግርግር ስለሚፈጠር በየነዳጅ ማደያው ላይ ወረፋዎች ስለሚኖሩ ቀድሞ ራሱ በጣም ቴንሽኑ ስለሚበዛ መንግስት ራሱ መግለጫ ይሰጣል። እንደዚህ አይነት ማረጋጊያዎች ሁሉ ይነገሩ ነበር የዋጋ ጭማሪ እንዳይደረግ። ነዳጅ ልክ ጨመረ ተብሎ ሲነገር ሙሉ ከተማው ላይ ከነዳጅ ጋር የሚገናኝም የማይገናኝም ጉዳይ በሙሉ የዋጋ ጭማሪ ያደርጋል። ወይራስ የሰዎች ደሞዝ እዛ ውስጥ ባለበት የዶላሩ ግሽበት እንዳለ በሆነበት ሁኔታ እኔ እንደውም እንደ መልካም አጋጣሚና እውነት ለመናገር አብዮት በዚህ ይነሳል አብዮት በዛ ይነሳል ተብሎ የሚነገር ነገር አይደለም፣ የሚታወቅም ነገር አይደለም። በፕላን በቅድና በምንድነው በኮዝ ላይ ተመስርቶ የተፈጠረ አብዮት የለም። አብዮት እንዴት እንደሚነሳም አይታወቅም። ነገር ግን በየጊዜው በሚያጋጥሙ ችግሮች የተቆጣ ህዝብ የሆነ ሰዓት ላይ በቃ የሚልበት ወቅት አለው። በቃ የሚልበት ወቅትና ህዝብ አጀንዳውን ወደ አደባባይም ይዞት የሚወጣው ከትከሻው ላይ የሚያራግፈው ምናልባት በጣም ሲሊ በሆነ ምክንያት ሊሆን ይችላል። እንኳንስ አይደለም የቴሌኮሙኒኬሽን አይነት ጭማሪ ቅድም እንዳልከው ሶሻል ሚዲያው ላይ ያለው ሰው ወጣቱ ነው፣ በመረጃ ቅርብ የሆነው ነው። በአንድም በሌላም መልኩ እንደውም የራሱ ጉዳይ ያደርጎታል ብዬ አስባለሁ። አይነው በጣም የቆየ ጊዜ ሆኗል። ኢትዮጵያ ውስጥ አሁን ወጣቱና ፖለቲካው እንዴት እየተራራቀ እንደሆነ የምታየው እኮ ዩኒቨርሲቲዎች ላይ እኮ የመብት ጥያቄ የሚባል ነገር ከሰማን እኮ ዘመናት ተቆጠሩ። ዩኒቨርሲቲዎች ናቸው እኮ የገበሬ ጉዳይ መቼም ስለሚመለከታቸው አይደለም። መሬት ላራሹ ከዩኒቨርሲቲ የተጀመረው እና ጥያቄ ሆኖ የቀጠለው መቼም ዩኒቨርሲቲ ተማሪ የመሬት ጉዳይ ቀጥታ ኮንሰርኑ ሆኖ አይደለም። ምክንያቱም ምሁራን የዩኒቨርሲቲ ተማሪዎች ሁልጊዜም የማህበረሰብን ጥያቄ ወደፊት ይዞ የሚመጡ ናቸው። ዩኒቨርሲቲ ላይ ጥያቄ ተነሳ ከተባለ እኮ ዳስ ኦል። ምርጫ 97ን እኮ ያን ሁሉ ጥያቄ ያደረገው የዩኒቨርሲቲ ተማሪ የራሱ ኮዝ ስላደረገው የራሱ ጥያቄ ስላደረገው ነው። አሁን ግን በጎጥ በሃይማኖት በብሔር እንዲከፋፈል እንዲገዳደል የሞትና የመገዳደያ ሶርስ የተደረገ ዩኒቨርሲቲ ነው። እንኳንስ አይደለም በአገራዊ ጉዳይ ላይ በህዝብ ጉዳይ ላይ የተጨቆነን ህዝብ ጉዳይ አጀንዳ አድርገው ህዝባዊ መንግስት ይቋቋም የሚል አጀንዳ እኮ ከዩኒቨርሲቲ ነበር የምንሰማው። በሶሻል ሚዲያው
በፖለቲካው በጎጡ በምኑ ተከፋፍሎ ይሄ አጀንዳ ስላልሆነ ነው። ስለዚህ አብዮት የሚነሳበት አይታወቅምና እንደውም በተለያዩ መንገዶች እየፈተነ ያስቸገ እኔ በጣም ነው ደስ የሚለኝ። በነገራችሁ ላይ ሰው በቃ መፈተን አለበት ብዬ ነው ማምነው። እያንዳንዱ ሰው በሩ እንደሚያንኳኳ ማወቅ አለበት። እስር ነከሌ ታሰሩ ሲባል የሚጠቋቆም ሰው የሱ የማይመስለው እስር በየቤቱ በሩን ሲያንኳኳ እያንዳንዱ ሰው ጉዳዩ ያደርገዋል። የመስከረም አበራ ጉዳይ ወይም የክርስቲያን ታደለ ጉዳይ ስለሆነና እነሱ በተለየ ሁኔታ አጀንዳ ስለሆኑ አይደለም እዛ እስር ቤት የታጎሩት ፖለቲከኞች፣ አንቂዎች፣ ጋዜጠኞች ወረደ። ስለዚህ እያንዳንዱ ሰው ሲያንኳኳ ጥያቄው በየዊክነሱ ሲመጣበት የህዝብ ጥያቄ መሆኑ አይቀርም የሚል እምነት አለኝ። ዞሮ ዞሮ እኔ ጋር ያለው ሐሳብ ይሄ ነው። አመሰግናለሁ። መልካም እናመሰግናለን። ሁለታችሁም ጥሩ መረጃ ነው ያካፈላችሁን። የዋጋ ጭማሪን አስመልክቶ ሁለት ነገር ልበል። አንደኛ ሰው የሚታገለው የትኛውም ሰው የሚታገለው ለራሱ ብሎ ነው እና የአዲስ አበባ ህዝብም ሆነ በተለይ የኢትዮጵያ ዋነኛ ኢኮኖሚ አዲስ አበባ ላይ ስላለ የአዲስ አበባ ነዋሪ አብይ አህመድ እንደመጣ እና ጦርነት ከመጀመሩ በፊት በሀገር አቀፍ ደረጃ በተለይ በአማራ ተወላጆች ላይ የሚፈጸመውን የቤት መፍረስ ሻሸመኔና በሀጫሉ ሞት ተከትሎ የአማራን ኢኮኖሚ ለማድቀቅ የተደረገውን ሴራ እና መሰል ነገሮችን በብልጽግና የተደረጉ መሰል ነገሮችን እምቢ ቢል ኖሮ፣ ሁለተኛው ደግሞ ጦርነት ሲታወጅ እንደ አንድ ሀገር እንደሚኖር ህዝብ በሰሜን ኢትዮጵያ ጦርነት የሚሆን በአማራ ክልል የታወጀውን ጦርነት የሚሆን በንጹሃን ላይ የሚደርሰውን ጥቃት፣ ውድመት እና አጠቃላይ መሰል ነገሮች እምቢ ቢል ኖሮ ዛሬ በኑሮ ውድነት አይሰቃይም ነበር። አብይ አህመድ በየትኛውም መሰረታዊ የመገልገያ ነገሮች ወይም የመንግስት ተቋማት ለህዝቡ አገልግሎት በሚሰጧቸው በየትኛውም ነገር ላይ ጭማሪ ያደርጋል። ጭማሪው ደግሞ በጣም የተጋነነ ነው። ምክንያቱም የድሮን ዋጋ፣ የጥይት ዋጋ፣ የጦር ዋጋ እጅግ በጣም ውድ ስለሆነ ከህዝቡ ሰብስቦ ስለሆነ ህዝቡን የሚጨፈጭፈው ለዛ የሚያወጣው የሚሰበስበው ለዛ ነውና የአዲስ አበባ ህዝብ ወይም ደግሞ ነዋሪ ወይም ጦርነት የሌለበት አካባቢ የሚኖረው ህዝብ ቢቃወም ኖሮ ሌላው ህዝብ ላይ የሚደርሰውን ግፍና በደል እምቢ ብሎ ቢቃወም ኖሮ ዛሬ ራሱን ያተርፍ ነበርና አሁንም ቢሆን አልረፈደም። የሚወጣው ወጪ ከትራፊክ ከምናምን አንዳንዴ ይዘገንናል። ለቅጣት ተብሎ ለሆነ የሚነገር ነገር የብር ዋጋ እንዲያጡ ነው ወይ ሰው ለምዶት ነው ወይ ይሄንን የሚከፍል ቅጣት ተብሎ በህዝቡ ላይ የሚጣለው ነገር የሚከፍል ሰው አለ እንዴ ምንድነው እስኪባል ድረስ ነው እጅግ በጣም በከፍተኛ ሁኔታ እየጨመረ ያለውና እና ዋናው ነገር አብይ አህመድ ለድሮን የሚያወጣውን ወይ ለድሮን መግዣ የሚያወጣውን ገንዘብ እንዲቀንስ ህዝቡ ሰብሰብ ብሎ ተቃውሞውን ቢያሰማ ለጤፍ እና ለመብራት መግዣ አይቸገርም ነበር ለማለት ነው። ወደ ቀጣዩ አጀንዳችን እንለፍ። ወደ አማራው ቀጣዩ ከመሄድሽ በፊት መልካም ወደ የሚቀጥለው ከመሄድሽ በፊት የመንግስት ኮሚኒኬሽን የሚባል አለ። ከኢትዮጵያ ኮሚኒኬሽን ባለስልጣን የኢትዮጵያ መንግስት ኮሚኒኬሽን ባለስልጣን የሚባል ተቋም አለ። የተቋሙ ዳይሬክተር ኢንጂነር ባልቻ ሬባ ይባላሉ ወይም ይባላል። ሰውየው ከአንድ የቴሌግራም ቻናል በጣም ታዋቂ የቴሌግራም ቻናል ጋር ባደረገው ቆይታ እንዳለው የሀገራችን ከቴሌኮም ገበያው ማግኘት የሚገባትን ገቢ አላገኘችም፣ እንዲህም ተጨምሮ 82%ም ተጨምሮ ገና ነው እያለ ነውና ይሄ መረጃ ዛሬ ወጥቷል። በዚህ የሚቆም አይደለም የቴሌ ዳታ ጉዳይ ገና ይቀጥላል የሚለው መረጃ ለመጨመር ነው። በነገራችን ላይ እንደዚህ ብናወራው እያንዳንዱን ብናነሳው ማለት ነው የዋጋ ጭማሪ በተመለከተ ቀኑን ሙሉ ብናወራው ርዕሱ በጣም ሰፊ ነው። ምክንያቱም ሰው ሰርቫይቭ እያደረገ መንግስት ሰርቫይቭ እያደረገ ያለው ከህዝብ እየቀማ ነው፣ ሊትራሊ እየቀማ ነው። ምክንያቱም ምንም ገንዘብ የላትም ሀገሪቱ፣ ኦልሞስት ባዶ ናት፣ በእዳ የተዘፈቀች ሀገር ናት። ኢንተርናሽናሊ እየዞረ ሰውየው ልመና ላይ ነበረ፣ አልተሳካለትም። ማግኘት የሚችልበት ብድሩን ለመክፈል እንኳን ጊዜ ማራዘም የማይችልበት ሁኔታ ላይ ነው ያለው። the only way survive የሚያደርገው ከህዝቡ እየቀማ ነው። at the end of the day ግን የሚቀማ ነገር ስለሌለው ህዝቡ ህይወቱን መቀማት ሲጀምር ህዝቡ በቃኝ ማለት ይጀምራል። የሚቀማው ነገር እስከሚያልቅ ነው ይሄ መንግስት ሰርቫይቭ የሚያደርገው ብዬ ነው የማምነው። በጣም ከባድ ነው እና 82% ያልከው አሁን ሰውየው ሌላ 182% ቢጨምር እንደ መንግስት ሰርቫይቭ ማድረግ የሚችሉበት እድል የለም። እኔ የሚገርመኝ ግን ህዝቡ የሚቀማ ነገር ራሱ ከየት እያመጣ ነው፣ መንግስት እንዲቀማው ያለው ነገር ከየት እየመጣ ነው የሚለው
እሱ ነው መቆሚያው መንገድ የሚሆነው ብዬ የማስበው። ጥሩ ሀሳብ ነው ሁለታችሁም ያነሳችሁት። እንግዲህ አጀንዳውን እንመለስበታለን። በተለይ በኢኮኖሚው መስክ ያለውን ጉዳይ አስመልክተን ተመልሰን እንመጣበታለን። ወደ ዛሬው አጀንዳ እንለፍ። ስለ ትግሉ እናንሳና አንዳንድ ሀሳቦችን እያየው ነበር። የፋኖ ትግል አሁን ያለበት ደረጃ ምን ላይ ነው? ረዝሟል ትግሉ ወይስ በአንድ የትጥቅ ትግል በሚሄድበት ደረጃ ነው የሚሄደው በሚል የተለያዩ ሰዎች ሀሳባቸውን ሲያጋሩ አየውና እናንተ ሀሳብ ብትሰጡ ደስ ይለኛል። የፋኖ ትግል ያለበት ደረጃ ምን ይመስላል? ተስፋዬ እንዴት ነው የምትረዳው? እሺ አመሰግናለሁ። በጣም ሰፊ ርዕስ ነው ይሄ፣ ቀኑ ሙሉ የሚያስወራ ርዕስ ነው ይሄ ጉዳይ። የጥሩ ርዕስ ነው የተመረጠውና የትግሉ እድሜ ተራዝሟል የሚሉ ወገኖች አሉ፣ የለም አልተራዘመም የሚሉም ወገኖች አሉ። እንዲህ አከራካሪ ጉዳይ ነውና ግን ምንድነው ተራዝሟል የሚሉ ሰዎች የሚያነሱበት እንትን ይገባኛል። የፋኖ ከመጣበት ይሄ ስፒዱ በተለይ በይልቃል ከፋለ ዘመን ብአዴንን ከባህር ዳር ብራስልስ ያስገባበት ፍጥነት ፋኖ ፌስታል አስይዞ ብራስልስ ነው ሰውየውን ርዕሰ መስተዳድሩ እንዲቀጥ የሚያደርገውና ባህር ዳር ላይ አሉ የሚባሉ የብልጽግና በነገራችን ላይ እንደሆነ ህዝባችን በክፉ ጊዜ ጥለውት እንደሚሄዱ ያ ጊዜ በቂ ማሳያ ነው። ዋና ዋና የሚባሉ የብልጽግና ባለስልጣናት በሙሉ አዲስ አበባ ተጠራርገው ነው የሄዱት። ፋኖ ባህር ዳር ማንኳኳት ሲጀምር እንደፈለገ መውጣት መግባት በሚችልበት ጊዜ አብዛኞቹ ከፍተኛ አመራሮች ወደ አዲስ አበባ ነው የሄዱት። ያንን ያየ ሰው ያንን የተመለከተ ሰው ፋኖ በጣም በአጭር ጊዜ ውስጥ ሚኒሊክ ቤተመንግስት መድረስ መቻል አለበት ብሎ ቢጠይቅ ጥያቄው ተገቢ ይሆናል። ግን ምንድነው ዓለም አቀፍ ልምዶችን ማየት ተገቢ ነው ብያምናለሁ። የፋኖም ትግል የብቻውን ተነጥሎ የወጣ የራሱን እንትን አይደለም። እንደ አንድ ሁለት ሶስት ምሳሌዎች አንስቼ የራሴን ሐሳብ እሰጣለሁ። ከቅርቡ ልጀምር። ለምሳሌ በቅርቡ ዓለምን ያነጋገረ አንድ ክስተት ተከስቷል። ሶሪያ ላይ የሶሪያ መንግስት እንግዲህ እንደምታውቁት በአንድ ቤተሰብ አስተዳደር የአሳድ ቤተሰብ አስተዳደር ለ54 ዓመታት ያክል ያንን ህዝብ ገዝተውታል። የመጨረሻው የአሳድ ቤተሰብ ባሻር አልአሳድ ባልሳሳት ለ24 ዓመት ይመስለኛል ለ24 ዓመት ያክል የሶሪያን ህዝብ እንደ ብረት ቀጥቅጦ እጅግ በጣም በከፋ የአምባገነንነት ጭካኔ እንደገዛ ይታወቃል። እንግዲህ የሶሪያን መንግስት የአንድ ቤተሰብ አስተዳደርን ለመጣል በተደረገው ትግል 13 ዓመት ከ9 ወር የተቃዋሚዎች እንቅስቃሴ ትግል ከጀመሩ ከ13 ዓመት ከ9 ወር በኋላ ነው ባለፈው ዓመት ባልሳሳት ዲሴምበር ላይ ይመስለኛል አሁን በያዝነው ወር ከ13 ዓመት ከ9 ወር ትግል በኋላ ነው ደማስቆን የተቆጣጠሩና በእርግጥ የመጨረሻው ፍጥነት እጅግ በጣም በአንድ ሳምንት ውስጥ ነው ከቱርክ ድንበር ተነስተው ሙሉ በሙሉ የደማስቆ ከተማን የተቆጣጠሩና 13 ዓመት ይሄ የቅርብ ጊዜ ያለፈው ዓመት ታሪክ ነው። 13 ዓመት የታገለ ድርጅት 13 ዓመት ከ9 ወር በኋላ ስልጣን ይዟል። ምን ማለት ነው? እንግዲህ ይሄ የሶሪያ ኃይሎች እነዚህ አማጽያን ወይንም የመንግስቱን የባሻር አልአሳድ መንግስትን ለመጣል የተንቀሳቀሱ ኃይሎች በብዙ ሀገራት የሚደገፉ ናቸው። አሜሪካን ጨምሮ በበርካታ የምዕራባውያን ሀገራት የሚደገፉ ልዩ ልዩ ቁሳቁሶች፣ ወታደራዊ ተሽከርካሪዎች፣ ተተኳሾች ዓለም አለኝ የሚለው መሳሪያ በሙሉ ተሰጧቸው ነው የአምባገነኑን የባሻር አልአሳድ መንግስት ወደ ራሽያ እንዲበር ያደረጉትና ይሄ የቅርብ ጊዜ ታሪክ አለ። ሌላው ወደ አፍሪካ ሳመጣው ለምሳሌ ደቡብ ሱዳንን የገነጠለው የነ ሳልቫኪር መንግስት 22 ዓመት ነው የታገለው። 22 ዓመት ውጊያ አድርጎ ነው ከ22 ዓመት በኋላ የሚፈልገውን ዓላማ የደቡብ ሱዳንን የገነጠለውና የአማጺ ቡድን 22 ዓመት ሲፋለም የሚያግዙት ሀገራት ነበሩ። የደቡብ ሱዳን በተለይ የምስራቅ አፍሪካ ሀገራችንን ጨምሮ እንደ ዩጋንዳ፣ ኬንያ፣ አሜሪካኖችን ጨምሮ ይታገዝ ነበር ይሄ ሱዳን የሳልቫኪር አማጺ ቡድኑና በዓለም አቀፍ ደረጃ ትልልቅ ሀገራት እያገዙት 22 ዓመት የፈጀ ትግል አድርጎ ነው ከደቡብ ሱዳንን ነፃ ሀገር ማድረግ የቻለው። የኛ ሀገር ተሞክሮ በተጨባጭ የኛ ሀገር በተደጋጋሚ የሚነሳ ብዙ ሰዎች የሚጠቅሱት አለ። ህወሓት ከደደቢት በረሃ ተነስቶ አዲስ አበባ ለመድረስ
የአረብ ሀገራት እንዲሁም የአሜሪካ መንግስት ድጋፍ ታክሎበት 17 ዓመት ነው የወሰደው። በዛ ዘመን አሜሪካኖች በዛ ዘመን የበርካታ የአረብ ሀገራት በስም የሚጠቀሱ የአረብ ሀገራት ሻቢያን ጨምሮ አግዘውት ነው በ17 ዓመት ትግል በኋላ ምኒልክ ቤተ መንግስት የደረሰው ነው። ሌላው የሻቢያ ነው። ሻቢያ ከናቅፋ ተራራ ከ30 ዓመት ታግሎ ነው የሚፈልገውን ለራሱ መንገድ አዋጭ ነው ያለውን ኤርትራ የምትባል ሀገር ለመገንጠል 30 ዓመት ታግሏል። ኤርትራንም ለማገዝ በርካታ የአረብ ሀገራት ብዙ ገንዘብ ፈሰስ አድርገዋል። ትልልቅ ገንዘቦች ወጪ ተደርገው ብዙ ሀገራት ድጋፍ አድርገውለት ነው በ30 ዓመት ውስጥ የሚፈልገውን ሀገር መስራት የቻለው ማለት ነው። ወደ ፋኖ ስንመጣ የፋኖ እድሜ ግልጽ ነው። ፋኖ ምን ያክል እድሜ ያለው ግልጽ ነው። ገና 3 ዓመት አልደፈነም። አሁን ያለው የትግል እንቅስቃሴ በስፋት ሐምሌ ላይ ነው የተጀመረውና የፊታችን ሐምሌ ቢመጣ ነው ገና 3ኛ ዓመት የትጥቅ ትግሉን የሚያከብረውና የ2 ዓመት ከምናምን እድሜ ያለው ገና ዳዴ እያለ ያለ የትግል እንቅስቃሴ ነው። ግን የ2 ዓመት ከምናምን የትግል እንቅስቃሴ አይመስልም። አስመሰገበው ውጤት ምናልባት ባለፉት 2 ዓመታት የተገኙ ድሎችን ሌላ ቀን ሰፊ ፕሮግራም ይዘን መጠን ልንነጋገር እንችላለን። የፋኖ ስኬቶች ብለን የምናነሳቸው ነገሮች ይኖራሉ። ከእድሜው አንጻር ግን ፋኖ በጣም ፈጣን የሚባል እንቅስቃሴ አድርጓል ብዬ ነው የማምን። ያው የራሴን እምነት አይደል የምናገረው። የሰው ፍላጎት ይገባኛል፣ የሰው ስሜት ይገባኛል። በስርዓቱ ከሚያደርሰው በደል፣ ከሚያደርሰው ጭቆና፣ ከሚደርሰው ግፍ አብይ አህመድ እንደ ሀገር የኢትዮጵያ ሕዝብ ላይ ከሚያደርሰው በደል አኳያ ሰው ቶሎ ነፃነት ይፈልጋል። ሲቀጥል ፋኖ ያሳየው ነጸብራቅ ቀደም የገለጽኩት በአጭር ጊዜ ባህር ዳር ድረስ ተወርውሮ ገብቶ ብአዴንን ማሰደድ የቻለ ጠንካራ የትግል እንቅስቃሴ ነው እያደረገ ያለው። ግን ምንድነው የፋኖ አነሳሱን ስናይ የረባይ ቡድን መሳሪያ እንኳን አልነበራቸውም። ብዙዎቹ ክላሽንኮቭ ይዘው ነው የሚታገሉ የነበረው። እንደው ምሳሌ እየጠቀስኩ እንዳልገባ ብዬ ነው ያው ከቦታ ቦታ አራቱም ቀጠና ላይ ማንሳት ስላለብኝ ነው። ግን እንደ ጥቅል በክላሽንኮቭ የተደረገ ትግል ነው መነሻው። በክላሽንኮቭ ነው የተደረገው። የቡድን መሳሪያ ያገኙ ዘግይተው ነው። አልፋ አንዳንድ እንደ ብሬን የነበረቻቸው ወይም መትረጊስ የሚባለው መሳሪያ ከዛ በኋላ ሲነሱ በሻምበል ደረጃ ነው። ቁጥራቸው በጣም ጥቂት ነው የተነሱት። እንግዲህ በዚህ ከእድሜው አኳያ ነው ይህንን የማወራው። በሻምበል ደረጃ መጡ፣ ሻለቃ መሰረቱ። በጣም በአጭር ጊዜ ብርጌዶች ተመሰረቱ። ብርጌዶች ከተመሰረቱ በኋላ ብርጌድ ተመስርቶ ከብሬን የዘለለ የቡድን መሳሪያ አልነበራቸውም አብዛኞቹ ብርጌዶች። በሂደት በተለይ ዲሽቃ መያዝ በጣም ድርቅ የነበረበት የትግል እንቅስቃሴ ነው የፋኖ። የመጀመሪያዎቹ 3-4 ወራቶች ዲሽቃ መያዝ፣ ዲሽቃ ያለው ብርጌድ አለ ከተባለ እንደ ብርቅ የሚወራበት የትግል እንቅስቃሴ ነው። እንግዲህ በዚህ 2 ዓመት ውስጥ እየተደረገ ስላለ ትግል ነው እያወራሁ ያለሁት ነው። ዲሽቃ መያዝ እንደ ብርቅ ተቆጥረው እዚህ ብርጌድ እየተባለ ስም ይጠቀስ ነበር። እና ከሌ ዲሽቃ አላቸው ነው። ምንድነው በፋኖ ትግል ዲሽቃን ይወልዳል የሚል አስተሳሰብ ስላለ አንድ ዲሽቃ ሌላ ዲሽቃ የጠላትን ዲሽቃ መማረክ ይችላል። ሲቀጥል ደግሞ ሻፊ ሽፋን መስጠት ይችላል ለእግረኛው ሰራዊት የሚል የወታደራዊ ሙያው ያላቸው ሰዎች ትንታኔ ስላለ የቡድን መሳሪያ ብርጌድ እንኳን ተመስርቶ የቡድን መሳሪያ ያልነበራቸው አስፈላጊ የሚባለው ይሄ ትልልቅም ባይሆን ትንንሽ ከነዚህ መካከለኛ የሚባሉ ዲሽቃን ጨምሮ ያልነበራቸው ብርጌዶች አሉና የቡድን መሳሪያ መያዝ ብርቅ የነበረበት የትግል እንቅስቃሴ ነው ያለው። ሰው እዚህ የደረሰው ይሄ ትግል እዚህ የደረሰው ከጠላት እየማረከ ነው ፋኖ። ከላይ የጠቀስኳቸው ሀገራት ሶሪያም ሆነ ደቡብ ሱዳንም ሆነ የህወሓት ወይንም ሻቢያ በሀገራት ትልልቅ አሜሪካን ጨምሮ ትልልቅ የምዕራባን ሀገራት ድጋፍ እየተደረገላቸው ነው እዚህ የደረሱት። ፋኖ እዚህ ሲደርስ ሻምበል መሰረተ። ከሻምበል ምስረታ ተነስቶ ሻለቃ፣ ብርጌድ፣ ክፍለ ጦር አሁን የየቀጠናዎቹን እንኳን እንመልከት ቢባል ለምሳሌ የአማራ ፋኖ ብሔራዊ ኃይል የሚኒሊክ እዝ አርበኛ ዋርካው መሪ ወዳጁ የሚመራው ጦር 5 ግዙፍ ኮር አለው። 5 ግዙፍ ኮር በ20 ምናምን ክፍለ ጦሮች ማለት ነው። 25-26 ባልሳሳት ቁጥሩን እርግጠኛ ስላልሆንኩ ነው። 25-26 ክፍለ ጦሮች አካባቢ በ5 ግዙፍ ኮሮች ተዋቅሯል። ገና በትንሽ ሻለቃ የዛሬ 2 ዓመት ከምናምን
እንዲረባ መሳሪያ ያልነበረው ስብስብ ማለት ነው። የአማራ ፋኖ ብሔራዊ ኃይል የበላይ እዝ ሀብቴ ወልዴ የሚመራው ጦር እንደዚሁ 5 ግዙፍ ኮሮች አሉት። ወደ 30 የሚጠጋ ክፍለ ጦር በስሩ ማለት ነው። ወደ 30 ክፍለ ጦር ነው የሚመራው። በተመሳሳይ በአርበኛ ዘመነ ካሴ የሚመራው የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ በ5 ግዙፍ ኮሮች 16 ጠንካራ የሚባል ክፍለ ጦር ተመስርቶ እንቅስቃሴ እያደረጉ ነው ያሉት እና ትግሉ በጣም በአጭር ጊዜ እስከ ኮር መስረታ ድረስ የሄደው ከዛም አልፎ እዝ መስረታ ድረስ የሄደው ያለ ሶስተኛ ሀገር ድጋፍ ነው። ስንቅ ከህዝብ ቅድም አንድ ቪዲዮ እየተንቀሳቀሰ እያየው ነበረ። አለምሸት ደግፌ ጀነራል አለምሸት ደግፌ ስለ ትጥቅ ትግል ማለትም በተለይ የሽምቅ ትግል ጋር ተያይዞ ማብራሪያ እየሰጠ የሰማሁት አንድ ገለጻ ምንድነው በሽምቅ ውጊያ ውስጥ 90% የትግሉ እንቅስቃሴ መረጃ ነው ወሳኙ። 10% ነው ውጊያ የሚል ወታደራዊ ሙያ አስተያየት ሲሰጥ ሰምቻለሁና የፋኖ እያደረገ ያለው ውጊያ እስካሁን የሽምቅ ነው። አንዳንዴ መደበኛ ውጊያ የሚደረግበት አለ፣ ግን ፋኖ በባህሪው የሽምቅ ተዋጊ ነው። ፋኖ ስንቅ የሚያገኘው ከህዝቡ፣ መረጃ የሚያገኘው ከህዝቡ፣ ጠንካራ የሚባል የደህንነት መዋቅር ነው ያለው ፋኖ። ይህ የደህንነት መዋቅር ከምንም የመጣ ሳይሆን ህዝቡ ስለሆነ ነው ደጀኑ። የፋኖ ትግል የህዝብ ትግል ስለሆነ ነው። ከአማራ ህዝብ ባሻገር የስርዓቱን መውደቅ የሚፈልግ ወይም ፋኖ ነፃ ያወጣኛል ብሎ የሚጠብቅ በርካታ ብሔር ብሔረሰብ ኢትዮጵያዊ ብዙ አለና የመረጃ ምንጩ ያ ስለሆነ ነው። ከአዲስ አበባ እስከ ታች የገጠር ቀበሌዎች ድረስ መረጃ የሚሰጠው ህዝብ ነው። ሌላ የሶስተኛ ሀገር ወይም ያደገው ሀገር የምዕራብ ዓለም ሊሆን ይችላል፣ ሌላውም ሀገር ድጋፍ አያደርግም። እንዲያውም ጠላት ነው። በተለይ የአረብ ሀገራት አረብ ኤምሬትስ ቱርክን ጨምሮ ፋኖ እንዲጠፋ ለዚህ ነፍሰ ገዳይ ጨፍጫፊ ቡድን ከዶላር ባሻገር የመሳሪያ አቅርቦት አብዛኛው ሰው እንደሚያውቀው ድሮን በስፋት በገፍ እያቀረቡ ትምህርት ቤቶቻችንን እያነደዱ ነው። የጤና ተቋማቶቻችን እየወደሙ ነው። መሰረተ ልማት እየወደመ ነው። ፋኖ በራሱ መንገድ ነው እዚህ የደረሰው። ደጋፊውም የሚባል ቢሆን የተወሰነ ነገር ነው ድጋፍ የሚደረገው። ድጋፍ አይደረግም እያልኩ አይደለም። ድጋፍ በተለይ ፋይናንሻል ድጋፍ ትግሉ በሚፈልገው ልክ አይደለም። ትግሉ መሸከም ባለበት ወይም አሁን ካለው የትግሉ ደረጃ አኳያ በቂ የፋይናንስ ድጋፍ አግኝቷል ብዬ አላምንም። ግን ምንድነው ልጆቹ ጀግና ስለሆኑ አላማቸው ትልቅ ስለሆነ የወጡለት አላማ በጣም ግዙፍ ስለሆነና እየከፈሉት ያለው ዋጋ ግዙፍ በመሆኑ ያን አላማ ይዘው ልጆቹ ከጠላት ኃይል በሚረከቡት መሳሪያ ነው ዛሬ ላይ እዚህ የደረሱትና የፋኖ እድገት በራስ አቅም በራስ ህዝብ በህዝብ ደጀንነት የመጣ ትግል ነው። ያለ ሶስተኛ ሀገር ድጋፍ የመጣ ትግል ነውና ሌላ ሶስተኛ ሀገር ቢያግዘው፣ ድሮን ቢያግዘው፣ ከዲሽቃ ከፍ ባለ ትልልቅ የዙ 23 ሊሆን ይችላል፣ መድፍ ሊሆን ይችላል፣ ታንኮች ሊሆን ይችላል እገዛ ቢያገኝ ትግሉም እዚህ ደረጃ ማለት እስካሁን ከመጣበት መንገድ በፈጠነ መጓዝ ይችል ነበር ነው። እንዲም ሆኖ ግን ታንክም ባይኖር ሌላም ይሄ ዙ 23 በትልቁም ባይኖር አሁን ያለው የትግል እንቅስቃሴ ስርዓቱን መጣል የሚችል አቅም አለ ብዬ ነው ማምነው። እኔ አራቱም ቀጠና ላይ ያለው ሁሉም የፋኖ አደረጃጀት አፋብኃ ሊሆን ይችላል፣ በአፋድ መዋቅር ውስጥ ያሉ እና አርበኛ ደረጀ እና አርበኛ መከታው ማሞ ሊሆን ይችላል፣ አንድ ላይ ተጣምረው የጋራ እንቅስቃሴ ቢያደርጉ አንድ ድርጅት እንኳን መመስረት ባይቻል ውጊያ በጋራ አቅዶ በተመሳሳይ አቅዶ ውጊያ አንድ ላይ ማድረግ ከተቻለ አሁን ባለ አደረጃጀት አሁን ባለ የመሳሪያ ብዛትና ጥራት የአብይ አህመድ አስተዳደርን አሽቀንጥሮ መጣል ይቻላል ብዬ ነው የማምነው። ቢኖር ግን የሚያስከፋ አይደለም። ምንድነው አሁን ትግሉ ወደፊት እንዳይሄድ ያደረጉ በርካታ ምክንያቶች አሉ። ከዚህ ጋር ተያይዞ ማዚ የራሷን ሐሳብ ትስጥና ወደፊት መሄድ ያልቻለበት ምክንያት ምንድነው ትግሉ የሚለውን ነገር የተወሰኑ ነጥቦች አነሳለሁ። አመሰግናለሁ። ማዚ መቀጠል ትችላለሽ በዚህ ጉዳይ ልጅ ነው። እሺ አመሰግናለሁ። መልካም ከተነሱ ሐሳቦች ጋር የተያያዘ አስተያየቴን ለመስጠት ያህል አንድ ነገር ትዝ እያለኝ ነበረ ተስፋዬ ያወራ በነበረበት ሰዓት እና የአማራ ብሔርተኝነትን በተመለከተ ማነው ብርሃኑ ነጋ የሆነ ኢንተርቪው ሰጥቶ እያየሁት ነበር እና
አማራ ብሔርተኝነት አማራነት በአጠቃላይ ያው ብሔርተኝነቱ እዚህ ደርሳል ብለን በፍጹም አላሰብንም ነበረ። በፍጹም አማራ ከዛ ሌሎችም አሁን ሰሞኑን ሌሎች አክቲቪስቶቻቸው ምናምን ይሄን ይናገራሉ እና መቼ ነው የደነገጥኩት አለ። ቃል በቃል ነው እንደዚህ ያለው ለኢንተርቪው ለሚያደርገው ሰው የደነገጥ ነው ለመቼ ነው አለ። ባህር ዳር አትገቡም የተባሉ ጊዜ ታስታውሳላችሁ። እሱን ኢቨንት አርበኛ ጥላውን አበጀ የነበሩበት እና በጣም ነው የደነገጥ ነው አለ። አማራ ብሔርተኝነት እዚህ ደረጃ ይደርሳል ብለን አማራ ከኢትዮጵያዊነቱ ወጥቶ ከዛ አማራ ሆኖ እንደገና ደግሞ በር ዘግቶ እዚያ አትገባም ይለናል ብለን አልጠበቅንም ነበረ። ለውጡ ላይ ያጋጠመውን ነገር ሲናገር ነው እንግዲህ እሱ ለውጥ የሚለውን እና ብዙ ነገሮች እንደምናስባቸው እንደምንገምታቸው ነው የሄዱት። ይፈጠራል ብለን ያሰብነው ችግር ተፈጥሯል ምናምን ተፈጥሯዊ ነው። ምላሱን አዳልጦት ነው የተናገረው እና ከዛ በኋላ አማራነት የአማራ ብሔርተኝነት በዛ ደረጃ ደርሶ ባህር ዳር አትገቡም ያስብለናል ብለን አናስብም። ያኔ በጣም ደንግጠናል አለ እና ልክ በዛ ሂደት ውስጥ የአማራ ብሔርተኝነትን የሚያዩት በሙሉ የአማራን ጥያቄዎች የሚያነሷቸው ሰዎች እኔ የትግራይና የሰሜኑ ጦርነት እንዳጠቃላይ ሲካሄድ የነበረኝን አቋም በኋላ ላይ ስመረምረው አንድ ትልቅ ያተረፍንበት ብዬ የማስበው ነገር አማራነትን አትርፈንበታል። አማራነትን አትርፎበታል። ወዳጅ ጠላቱን ለይቶበታል። ድጋሚ ላይመለስ ድጋሚ ከዚህ በኋላ አማራን ማንበርከክ ድጋሚ ከዚህ በኋላ አማራን የህልውና ጥያቄ ውስጥ ከቶ በድጋሚ ሌሎች ላዩ ላይ እንዲረማመዱበትና የህልውናውን ጥያቄ ውስጥ እንዲያስገቡ የማያደርግበት ሁኔታ ላይ ደርሷል። አሁን ቅድም ተስፍሽ ካነሳቸው ነገሮች እንደ የተለየ ነገር ጨምሬ የአማራ ብሔርተኝነት ትግል እዚህ ደርሶ እዚህ አትሊስት የመጀመሪያው ነገር ሊረዝም ይችላል፣ ሊያጥር ይችላል። ትግሉ የሚያጥርባቸውና የሚረዝምባቸውን ነገሮች በኋላ የምናነሳው ነገር ሆኖ እዚህ የደረሰበትን መንገድ ግን ቢያንስ የመጀመሪያው ትልቅ ውጤታማ የሆንበት ነገር ያሸነፍንበት ነገር አማራ በቃኝ ብሎ ከዚህ በኋላ ገድለኸኝ ነው እንጂ በሬሳዬ ላይ ነው እንጂ የምትቀጥለው እኔ በህይወት እያለው የትውልድ ጥያቄ የመኖርና ያለመኖር ጥያቄ አይሆንም የሚል የአማራነት ላይ ብለ ደርሷል። እሱ አንድ ማሸነፍ ነው። በኋላ እዚህ አይደርስም ከተባለበት የማንነት የብሔርተኝነት ጉዳይ ማለት ተነስቶ ማለት ነው። እዚህ ጋር ስንደርስ ግን ቅድም ተስፊር ሲያነሳቸው የነበሩ ኢንተርናሽናል የሆኑ የተለያዩ የዓለም አቀፍ ተሞክሮችን ኢንክሉዲንግ እኛ ሀገርም የነበሩትን ነገሮች ስናይ የአማራ ፋኖ ወደ ትግል ገባ። ትግሉ እንደተባለው ከግራስሩት ሌቭል ነው የተጀመረው። በቃኝ ያለ የከፋው ሰልፍ ሲወጣ የነበረ በፖለቲካ ፓርቲ ውስጥ ታቅፈው ጥያቄ ሲያነሱ የነበሩ አብን ውስጥ ኢዜማ ውስጥ ሁሉ የነበሩ ልጆች አሉ። አሁን በትጥቅ ትግል ውስጥ ያሉ አሁን በፋኖ ትግል ውስጥ የሚንቀሳቀሱ በተለያዩ እነሱ ባሰቡት የትግል መንገድ ውስጥ ሰላማዊ በሚባለው በሶኮ ሰላማዊ ተብሎ ባለው ነገር በሙሉ በአክቲቪዝም በሚዲያ ሰራተኝነት ገበሬ ነገድ በቃ በያገኘው አጋጣሚ ሁሉ ጥያቄውን ሲጠይቅ የነበረ የመኖርና ያለመኖር ጥያቄ ውስጥ የነበረ ህዝብ ስለበቃው ነፍጥ አንስቷል። ትግሉ ልክ እንደዚህ ነው የተጀመረው። ያ ማደግ ያለበት እንጂ ሌሎች ቅድም ያነሳናቸው ምሳሌ ብለን የተነሱት ሻቢያን ጨምሮ ቲፒኤልኤፍን ጨምሮ 7 ሰዎች 5 ሰዎች ተሰባስበው ፕሮግራም ጽፈው ጠላት ስለው ከዛ በኋላ ወደ ህዝብ ያወረዱት የትግል እንቅስቃሴ አይደለም። ከታች ከመሬት ወደ ላይ የመጣ የጎበዝ አለቃውን እየመረጠ መሪውን እየመረጠ ይመጣል። በዚህ ሂደት ውስጥ ሁለት አይነት ትግል ነው ያለው። ሁለት አይነት ሂደት ነው ያለው። አንደኛ ከጠላት ጋር መዋጋት ሊያውም ስትራክቸራል የሆነ ባንክም ታንክም የመንግስት መዋቅርም እጁ ላይ የሆነ ህዝባዊ የሆነ ቁጣን አስተባብሮ ይሄን ኃይል መታገል። ሁለተኛው ደግሞ ያንን አስተባብሮ ስትራክቸራል ማድረግ። ወደፊት እንደውም ፕሮግራም ይዘንለት እንደዚህ ይሄ ተስፍሽ በደንብ ዲቴሎቹን ስለሚያውቃቸው እንዲህ አይነት ነገሮች ላይ በተለይ መዋቅርን በተመለከተ የፋኖን መዋቅርን በተመለከተ በደንብ አቺቭ የተደረገው መነጋገር ያስፈልጋል። ቀላል መዋቅር አይደለም የሰሩት። እኔ አሁን ክሊር አይደለም እንትን የሚገባኝ ነገር ከታች ከግራስሩት ሌቭል መጥቶ
ቅድም የተገለጸው ኮር የሚባለው ደረጃ ላይ እስከመድረስ የደረሰን ስትራክቸር ቢውልድ ማድረግ የውስጥ ትግል ነው። ከዛ ደግሞ በዚህ ዘመነ ካሴ የሆነ ጊዜ ተናግሯል። በቀኝ እጃችን ከጠላት ጋር በግራ እጃችን ደግሞ እዚህ ካለ ይሄ ሁለት አይነት ትግል እየተካሄደ ነው ወደ ጫፍ አብሮ እየመጣ ያለው። በዚህ ሂደት ውስጥ ኢንተርናሽናል ድጋፍ አላገኙ፣ የሶስተኛ ሀገር ድጋፍ አላገኙም። ኦፍ ኮርስ ኢንተርናሽናል ድጋፎችን ማግኘት ይዟቸው የሚመጡ ገና ብዙ መዘዞች ስላሉ ከዚህ በኋላ ነው ሶስተኛ ሀገሮች አይን ላይ የሚገቡት። ዓለም አቀፍ ትኩረት እያገኘ የመጣው የፋኖ ትግል በፋኖ የትግል እንቅስቃሴ ውስጥና በፋኖ የትግል አቅም መሰረት ያደረጉ ኢንተርናሽናል ኢንተረስቶች ይመጣሉ። እነዛ ኢንተርናሽናል ኢንተረስቶች ሲመጡ ድጋፍ ብቻ አይደለም ይዘው የሚመጡት፣ ኢንተረስትም ይዘው ነው የሚመጡት፣ ፍላጎትም ይዘው ነው የሚመጡት። እነሱ ነገሮች የራሳቸው ጥቅም እንዳላቸው ሁሉ የራሳቸውም ሌላ ላይ ባክ የሚመልሱ ነገሮችን ይዘው ሊመጡ ይችላሉ። ወደፊት የሚነሱ ጉዳዮች ናቸው። ግን የፋኖ ትግል ላይ ቤዚክሊ ልክ በዛ አቅም በዛ በሚያስደነግጥ ሁኔታ እንኳን ጠላት ወዳጅ ራሱ በዛ አቅም ይመጣል እንዴ? እኔ እውነት ለመናገር ታስታውሱ ከሆነ ላሊበላ ኤርፖርትን ፋኖ ኮንትሮል አደረገ ሲባል ገና በስነ ልቦና ራሱ ዝግጁ ስላልነበርኩ እኔ እንኳን በዛ በሚዲያ ስራ ውስጥ ሆኜ እንኳን ቆይቼ ነው ራሱ የዜናውን እውነተኝነት እንኳን ቼክ ያደረኩት። ከተማዎችን መቆጣጠር ሲጀምሩ፣ ኤርፖርቶችን መቆጣጠር ሲጀምሩ፣ የተለያዩ ውሳኔዎችን ድሎችን ሲያስመዘግቡ በጣም እንዴት ነው ቡም ያለ ነገር ስለነበረ ጠላት ብቻ ሳይሆን ወዳጅን የሚያስደነግጥ እኛ ራሳችን በዛ አቅም ናቸው እንዴ እስከምንል ድረስ ነበር። ግን እሱ ምን ይዞ መጣ? አሁን ያለንን ኤክስፔክቴሽኖች ይዞ መጣ። የፋኖን የትግል ስልት አንደርስታንድ ያለ ማድረግ፣ ከዛ በኋላ የተለያዩ እጆች እንዲመጡ ማድረግ። ምንም እንኳን ኢንተርናሽናል የሆነ ሌላ ሶስተኛ ወገኖች ባይመጡ እንኳን ሌላ ትልቅ ቀውስ የመጣው ዲያስፖራ ከሚባል አካል ትግሉ ላይ እንደ ባለ ድርሻ ፖዚቲቭ ተጽዕኖ አለው። እንደ ኢንተረስት ግሩፕ ደግሞ የራሱን ሚና ተጫውቷል። ምን ትግሉ በተፈለገው መንገድ ሼፕ እንዳይደረግ በማድረግ የተለያዩ ኢንተረስቶች ከዚህም ከዛም መብቀላቸው ያው እውነት ለመናገር እንደው እንደ ቀልድ እናየዋለን እኮ እንጂ እዚህ እኮ ሱፋቸውን ያዘጋጁ ሰዎች ነበሩ እኮ። በቃ ፋኖ ጨርሷል ተነስቷል የመጣ ነው ከዚህ ሄደው እኮ ሊገቡ በማን በኩል ለመግባት እዚህ የተጣሉ ሰዎች እንዳሉ እናውቃለን እኮ። እኔ ነኝ የምገባው፣ እኔ በዛ በኩል ነኝ፣ እኔ በዚህ በኩል ነው። ያ ነገር ቀልድ አይደለም። ትግሉ ላይ በጣም ትልቅ ጫና ፈጥሯል። ትልቅ መከፋፈልን ፈጥሯል። ትኩረትን ስቧል። የትግሉ አጀንዳ እነሱ በሚፈልጉት መልኩ እንዲቃኝ አድርጓል። አጠቃላይ ትግሉን ዲስማንትል እስከሚያደርግ ድረስ ደርሷል። መሬት ላይ የፋኖ ትግል አለ። ከዛ በኋላ ቫኪዩም የሚመስል ነገር አለ። ምክንያቱም ሚዲያዎች ያሉት ውጪ ነው። ፖለቲከኞች ሌሎች በፖለቲካ ጉዳይ ላይ አስተያየት የሚሰጡት ያሉት በዲያስፖራ ውስጥ ነው ያሉት። ትንሽም ትንሁን ትልቅ የፋይናንሻል ኢሹ ከዲያስፖራ ጋር ተገናኝቷል። መሬት ላይ ያለው ትግል ደግሞ በበቂ ሁኔታ ስትሮንግ ሆኖ ሊደርሺፑን ይሄን አትንካ፣ ይሄ ድንበርህ ነው፣ ይሄ የሚመለከትህ ነው፣ ይሄ የማይመለከትህ ነው የሚል አቅም ውስጥ አልተገኘም። ቅድም እንዳልነው ገና በአንድ እጃቸው ያን እየሰሩ የነበሩበት ነበር። እነዚህ ሁሉ ፋክተሮች ግን ወደኋላ ቢያስቀሩትም ከዛ ውስጥ ብሬክ እያደረገ መውጣት እየቻለ ነው ብዬ ነው ማምነው። አሁን ባለው ሁኔታ በጣም ነገሮችን ዲስከኔክት እያደረገ ነው። እንደምታዩት ዲያስፖራ ላይ በየአቅጣጫው ስብሰባ እንሰብሰብ፣ በዚህ ጋር መንገድ እንስጣቸው፣ እኔ የከሌ ተወካይ ነኝ፣ እኔ የከሌ ባለ አጀንዳ ነኝ የሚለው ነገር እየቀረ ነው። ቢያንስ መሬት ላይ ሊደርሺፖች በራሳቸው መንገድ እየመጡ ነው። ራሳቸውን ገለልተኛ እያደረጉ ነው። እነዚህ ሁሉ ችግሮች ቢኖሩባቸውም ቅሉ ቅድም ያልነው የተነሳበት ግራስሩት ሌቭል መሆኑ፣ አደረጃጀትንም እየሰሩ ትግልም እየታገሉ መምጣታቸው፣ እጆች መብዛታቸው ምናምን ችግር ቢሆኑ ትልቅ ደግሞ እድል እያላቸው ያልተጠቀሙበት ሰውንም ኤክስፔክት እንዲያደርግ ያደረገው አንደኛ ራሱ የአቅማቸው ጀግንነታቸው፣ የፈጸሟቸው ያገኟቸው ድሎች፣ ያስመዘገቧቸው ድሎች
እንደገና ደግሞ ከምንም በላይ አብይ አህመድ ከ50% በላይ የቤት ስራቸውን የሚሰራላቸው ነው። በየቀኑ የዚህ ትግል እኮ ደጋፊ ነው አብይ አህመድ። በየቀኑ የትግል ሪዝን ነው የሚሰጠው። በየቀኑ ለደጋፊው ሳይሆን ለተቃዋሚው እየሰራ ያለ መንግስት ነው። ሰው ይገላል፣ ይጨፈጭፋል፣ በሞታችን ላይ ይቀልዳል፣ ይዘባበታል። ተናግሮ ለማሳመን ምንም ፍላጎት የለውም። መጥቶ በቁስላችን ላይ እንጨት ሰዶ ነው የሚሄደው። ፓርላማ ላይ ደንፍቶ ነው የሚሄደው። ዲፕሎማሲውን ገሎታል፣ ኢኮኖሚውን ገሎታል። በየቀኑ ነው የሚገለው። ለህዝብ ያለውን ንቀት ነው የሚያሳየው። ገንዘብ በሌለበት አገር ላይ ለድሮን የሚሆን ገንዘብ አለው። ሰው ከ50% በላይ የትግላቸውን ሂደት የሚመጣላቸው አብይ አህመድ ነው። ይሄ ትልቅ ኦፖርቹኒቲ ነው። እንዲህ አይነትን መንግስት፣ ጀግና የሆነ ወታደር፣ ሲሪየስ በሆነ የህዝብ ድጋፍ ውስጥ ያለ ኃይል አሁን ካለው መፍጠን አልቻለም ተብሎ ጥያቄ ቢነሳበት ቬሪ ሎጂካል። ስለዚህ ያንን ታሳቢ ያደረገ ግምገማ ሊያደርጉ ይገባል እውነት መናገር። ወራስ ደግሞ በዚህኛው በኩል ደግሞ ያሉባቸውን ፈተና አንደርስታንድ የሚያደርግ ደግሞ ደጋፊ ሊኖር ይገባል። ኤክስፔክት ስናደርግ ምን አይነት ነገሮች ተቀምጠው ነው ኤክስፔክቴሽናችን? ድጋፍ አልተደረገላቸውም ዓለም አቀፍ ኦፍ ኮርስ እጃቸውን ያስገባባቸው ኢንተርናሽናሊ አቅም ያለው አድቮኬሲውን መስራት የሚጠበቅበት ሚዲያውን ራን ማድረግ የሚጠበቅበት ዲያስፖራ በግሉ ኢንተረስት ዲያስፖራ ጋር ስንመጣ ገንዘብ ብቻ አይደለም፣ በገንዘብ ስለሆነ አይደለም ዲያስፖራ የሚባለው። በአንድም በሌላ መልኩ የትግሉ ደጋፊ የሆነ ሚዲያ መሬት ላይ የለም። የት ነው ያለው? ዓለም በዲያስፖራ እጅ ነው ያለው። አድቮኬሲው በዲያስፖራ እጅ ነው ያለው። ፋኖን የሚደግፍ ፋኖ የሚሰራውን ስራ አድቮኬት የሚያደርግ አዲስ አበባ የለንም፣ ባህር ዳር የለንም፣ ወይም ደግሞ ደብረ ብርሃን የለንም። ህዝቡ ጫና ውስጥ ነው ያለው። ይሄን ሁሉ የቤት ስራ ባልተሰራበት ሁኔታ፣ ይሄ ሁሉ ድጋፍ ባልተደረገበት፣ እንደውም ኮንስፓይሬሲ እየተሰራ ሳቦቴጅ እየተደረጉ ባለበት ሁኔታ ይሄንን አንደርስታንድ ማድረግ ያስፈልጋል። ይሄን መገምገም መታየትም ያለበት ጉዳይ ነው። ከሁለቱም ፐርስፔክቲቭ ያለኝ እይታ ይሄ ነው። አመሰግናለሁ። መልካም ጥሩ ነገሮችን ያነሳችሁት ሁለታችሁንም አመሰግናለሁ። ፋኖ ትግሉ ተዳክሟል ወይም ደግሞ ዘግይቷል ወይም ደግሞ ፈጥኗል ለማለት የፋኖ እቅድ ምንድነው የሚለውን ነገር ማየት ተገቢ ነው። ተስፍሽ አንድ ነገር እዚህ ጋር ልጠይቅ። በርካታ ነገሮችን ማንሳት ልክ ነህ። አጀንዳውን ስታነሳው ይህ ነገር ቀን ሙሉ ያስወራል ያልከው ልክ ነህ። የፋኖ ትግል በጥሩነቱ አንስታል፣ በተለይ ከተነሳበት ከዓለም አቀፍ ታሪክ አንጻር። አሁን ከነበረው ግን አሁን የፋኖ ትግል አሁን ካለበት ወይም ደግሞ አሁን ዛሬ ከምናውቀው ደረጃ መፍጠን አይችልም ወይ? ጥሩ ነው ወይ ብለን አድንቀ ነው በቃ በርካታ ነገሮችን አሳክቷል። የጠቀስካቸውንም ያልጠቀስካቸውንም ያልተደረጉ ድሎችን አሳክቷል እና ከዚህ አሁን ከደረሰበት ደረጃ መፍጠን አይችልም ወይ? ይህኛውን ነገር ብታነሳው ጥሩ ነው። ምክንያቱም አንዳንዴ ስለ ወታደራዊ ድል ብቻ ስናወራ ህዝቡ ጦርነት ውስጥ ነው ያለው። እንደውም ከሌሎች ታሪኮች ወይ ከሌሎች የትጥቅ ትግሎች አንጻር ስናስተያየው የፋኖ ምንድነው ህዝቡ ውስጥ ነው ያለው። የሚዋጋው ከህዝቡ ጋር ነው የሚዋጋው። ሁሉን ነገር የሚያደርገው የሚታገለውም የሚኖረው የሚያስተዳድረውም ከህዝቡ ጋር ስለሆነ ጉዳቱ ከፍ ያለ ነው። እንደሌላው አይደለም። የሆነ ቡድን 17 ዓመት ወይ የሆነ 50 ዓመት እንደቆየው ሳይሆን የሆነች ቦታ ቁጭ ብሎ ሳይሆን ህዝቡ ጋር ስላለ ህዝቡ ላይ ጉዳት ይደርሳል። ያንን ጉዳት በማየት ደግሞ ትግሉ ረዘመ ቢል የሆነ ህዝብ ወይም ደግሞ የሆነ ሰው ትግሉ ረዘመ ቢል ከሌሎች አንጻር አይደለም የሚያስተያየው ከህዝቡ ጉዳት አንጻር ነውና ከዚህ በበለጠስ መፍጠን የለበትም ወይ? ይህንንስ እንዴት አየው? ምንድነው የሆነ ትግሉ ከዚህ በላይ መጓዝ ይችል ነበር። በተወሰነ ለማንሳት ሞክሬያለሁ። ትግሉ ከዚህ በላይ መጓዝ ይችል ነበር። በተለይ የመጀመሪያው ዓመት የመጀመሪያው 6 ወር የነበረው አይነት የትጥቅ ትግል እንቅስቃሴ የሆነ ባጭር በ7 በ8 ወራት ውስጥ ሚኒሊክ ቤተመንግስት መድረስ የሚችልበት ፍጥነት ነበረው። ምንድነው ቀደም ብላ ማዚ እንዳነሳችሁ ይሄ ትግል ፖሊሲ ተጽፎ አይደለም የተጀመረው። ይሄ ትግል አመራሮች ተሰብስበው ሰራዊት መልምለው አይደለም የተጀመረው።
እንዴ እኛ እያወራን ባለንበት ሰዓት እኮ አፋብኃ የሚባለው የአማራ ፋኖ ብሔራዊ ኃይል እንዲህ ወጥ የሆነ ፖሊሲ ስለመኖሩ እርግጠኛ አይደለሁም አሁን ድረስ። ማለት ሁሉንም የሚያስማማ ሁሉንም አንድ የሚያደርግ ሁሉም እዞች የሚዋጉትን ማለት ነው የጋራ የሚያደርግ ፖሊሲ ያለው አይመስለኝም። መቼም ሀገር ያለ ፖሊሲ ሊመራ ስለማይችል ትግሉ በወታደራዊ አቅም ነው እየመጣ ያለው። ጥቂት ጠንካራ የፖለቲካ መሪዎች አሉ፣ ጥቂት ናቸው በጣም። ትግሉ ከሚፈልገው ትግሉ መሸከም ከሚፈልገው አኳያ በቂ የሆነ ጥራት ያለው የፖለቲካ መሪ ፋኖ ውስጥ አለ ብዬ አላምንም። እኔ ቁጥር ናቸው ስም ጠርተን የምናውቃቸው አብዛኛው የሶሻል ሚዲያ ሰው ወይም የሚኒስትሪ ሚዲያው ላይ ያለ ሰው የሚያውቃቸው የሚመካባቸው ጥቂት ሰዎች አሉ። እንደ ትግል ግን 130 ሚሊዮን በላይ ህዝብ ሀገር ላይ ጫንቃ ላይ ወድቆ እንዳለ አምባገነን መንግስት ለመቀየር ትግል እያደረገ እንዳለ እንዳንድ የትግል ድርጅት ግን በጣም በቂ የሚባል በስፋትና በጥራት የፖለቲካ መሪዎች ነበሩት ብዬ አላምንም። እኔ ትግሉ ተጓቷል የስ ግን ፋኖ በዛ ፍጥነት ሂዶ ቢሆን ኖሮ የምንፈልገው አይነት ስርዓተ መንግስት ይኖረን ነበር ወይ ነው አሁን የኔ ጥያቄ። ወታደራዊ አቅም ሆኖ ጠንካራ የነበረው ለመዘግየታቸው ወይም ትግሉ ለዘግይቷል ለሚለው አካል እንትን እያልኩ አይደል ድጋፍ እየሰጠው አይደለም። ግን ያ ኃይል ወታደራዊ እንቅስቃሴው ቀጥሎ ሄዶ ቢሆን ኖሮ ምናልባትም ከአብይ አህመድ ያልተሻለ አስተዳደር አምባገነን እንኳን መሆን ባይችሉ የምንፈልገው አይነት ጠንካራ መንግስት ይሆናል ብዬ አላምንም። በዚህ 2 ዓመት ውስጥ ግን ምን ተፈጥሯል? አሁን አዲስ መዋቅር አዲስ አደረጃጀት ፈጥረው ህዝብ እያስተዳደሩ የህዝብ አስተዳደር የሚባል መዋቅር ተፈጥሯል ፋኖ ውስጥ። በቅርብ ጊዜ የመጣ መዋቅር ነው ይሄ። ከላይ ከእዙ ጀምሮ እስከ ታችኛው የሻለቃ አመራር ድረስ የህዝብ አስተዳደር የሚባል አለ። ህዝብ እየመሩ ነው፣ ህዝብ እያስተዳደሩ ነው። ተቋማዊ የሆነ አመራር ሰው ምን ሆነ? በተለይ ባለፉት 7-8 ወራት ወይም 9 ወራት ፋኖ ህዝብ የማስተዳደር በጣም ጥሩ ልምድ ያገኘበት ጊዜ ነው። ህዝብ መምራት፣ ህዝብ ማስተዳደር አሁን ወደ 4 ኪሎ እንቅስቃሴ ቢደረግ መንግስት መሆን የሚችልበት ኤክስፔሪየንስ አካብቷል። የህዝብ አስተዳደር ስለመሰረተ ማለት ነውና መነሻው ላይ ወታደራዊ እንቅስቃሴ ነው የነበረው። አሁን በአንጻራዊነት ጠንካራ የፖለቲካ መሪዎችም አሉ። ለምሳሌ አንድ ምሳሌ ላንሳ። አንድ ምሳሌ ነው ያነሳው። ለምሳሌ የቴዎድሮስን ብናይ ቀደም 5 ኮሮች አሉት ብያለሁ። አንድ ምሳሌ ነው የማነሳው። ቴዎድሮስ 5ቱም ኮሮች ላይ ስናይ የኮሩ 5ቱም መሪዎች ሰብሳቢዎቹ በዩኒቨርሲቲ ደረጃ በትልልቅ ስመጥር በሆኑ ዩኒቨርሲቲዎች በማስተርስ የተመረቁ ማስተርስ መሆኑ አይደለም እኛ ሀገር አሁን ትምህርት ያው ይገባኛል ተደራሽ ነው። በከፍተኛ ውጤት ያጠናቀቁ ልጆች ናቸው። በስም መጥቀስ ስለምችል ማለት ነው። በከፍተኛ ውጤት ያጠናቀቁ ልጆች ሰብሳቢዎች ብቻ አይደሉም። ምክትሎቹም በከፍተኛ ውጤት በፒኤችዲ ትምህርት ሁሉ የጀመሩ አመራሮች ናቸው ያሉት። አሁን የፋኖ መሪዎች አንዱን ቀጠና ነው ያነሳሁት። የፋኖ መሪዎች የፋኖን ትግል እየመሩ ያሉ የፖለቲካ አመራሮች አሁን ቀደም ብላ እንደጠቀሰችው አብን ውስጥ የነበሩ የፖለቲካ ልምድ የነበራቸው፣ ኢዜማ ውስጥ የነበሩ የፖለቲካ ልምድ በተለይ አብን ውስጥ የነበሩ በስፋት አሁን የፖለቲካ አመራሩን እየተቆጣጠሩት ነው። በትምህርት የታገዘ ለትግል እንቅስቃሴው በጣም ቅርበት ያላቸው የሰላማዊ እንቅስቃሴውን የሚያውቁ የህዝቡን የልብ ትርታ የሚያውቁ አመራሮች አሁን መጥተዋል። በኮር ደረጃ በክፍለ ጦር ደረጃ ወረድ ብሎም በሻለቃ ደረጃ የዩኒቨርሲቲ መምህራን ሳይቀሩ እንግዲህ ዩኒቨርሲቲ አስተማሪ ለመሆን እንደምታውቁት እኛ ሀገር ከፍተኛ ውጤት ይጠይቃል እና አቅም ያላቸው ብቃት ያላቸው አመራሮች መጥተዋል። አሁን ሀገር መምራት የሚችል መንግስት መሆን የሚችልበት የፖለቲካ መዋቅር ዘርግቷል ፋኖ ብዬ ነው የማምነው እኔ። የመጀመሪያው 7-8 ወራት ግን ወታደራዊ እንቅስቃሴ ነው የነበረ ነው። ምናልባት ፋኖ በዛው ቀጥሎ ሄዶ ቢሆን ኖሮ እንዳልኳችሁ ጠንካራ መንግስት ላይሆን ይችል ነበር። አሁን የሚችሉበት ሁኔታ አለ። ዞሮ ከዚህ በተሻለ ትግሉ መራዘም ነው አሁን ካለበት ሁኔታ አኳያ፣ አሁን ካለው የህዝብ መማረር፣ አሁን አብይ አህመድ እያደረገ ካለው በደል አኳያ ጭፍጨፋው ስለቀጠለ ሴት መድፈሩ፣ ህፃናት መድፈሩ ስለቀጠለ፣ የኑሮ ውድነቱ ስለቀጠለ፣ አብይ ያሰማራቸው ሚሊሻዎች እገታው ይሄ ሰው አግቶ በሚሊዮን ብር መጠየቁ
መሀል ባህር ዳር ከተማ ላይ ራሱ እናረጋ ከበደ ያሉበት ከተማ ላይ እንዲህ አይነት ህዝብ የማማረር ነገሮች ስላሉ ትግሉ በፍጥነት መሄድ አለበት፣ ፋኖ ለራሱም ሲል ያን ማድረግ አለበት የሚል እምነት አለኝ። ሶስተኛ ሀገርም የግድ አይደለም። እውነት ለመናገር ፋኖም ባለው በራሱ አቅም የአብይ አህመድ አስተዳደርን መቀየር ይችላል ብዬ ነው የማምነው። ትግሉ ግን አሁን ያለበት ደረጃ የደረሰው ጥንካሬዎቹ እንዳሉ ሆነው ድክመቶቹን ላንሳ። ምንድነው? ፋኖ የራሱ ድክመቶችም አሉበት። ቀደም ሲል እንደተጠቀሰው ለምን ወደፊት መሄድ አልቻለም ብለን ካነሳን የተወሰኑ ነጥቦች አነሳለሁ። በሚታይ ደረጃ በሚታወቅ ደረጃ ራሳቸው ፋኖችን የሚያነሱት አንድ ወጥ አመራር አለመኖር ማለት እንደው ቀላል ምሳሌ እንኳን አፋብኃን ብናነሳ ግንቦት 1 ነው የተመሰረተው። ያን ይደልቀናል። በጣም ባጭር ጊዜ የአመራር መዋቅር ተሰርቶ ሰብሳቢ ምክትል እንዲህ የሚባለው ነገር በአንድ ወር ውስጥ ተጠናቆ ክረምቱ ሳይወጣ ትግሉ ወደፊት ሊሄድ ይችላል የሚል ሀሳቦች አንስተን ምኞት ወይም ተስፋ አድርገን በብዙ ስንደሰት ነበር። እንግዲህ ዛሬ ታህሳስ 21 ይመስለኛል ዛሬ ቀኑ። እንግዲህ ከግንቦት 1 እስከ ታህሳስ ባለው ኦልሞስት 7-8 ወር አፋብኃውንም 13 የሴንትራል ኮማንድ አባላት ነው ያሉት። ሰብሳቢው የለም፣ በዞር ነው የሚሰባሰቡ። ለአንድ ፒያሩ መጨረስ ያለበትን አንድ ጉዳይ 13ቱ ቁጭ ብለው የሚነጋገሩበት። ፋኖ ትግሉ ወደፊት እንዳይሄድ ያደረገበት አንደኛው ምክንያት አንድ ወጥ አመራር መኖር አይደለም። ሁለት ድርጅቶች አፋብኃና አፋሕድ አንድ መሆን አይደለም። አፋብኃ እንኳን ሆኖ መዋቅር ይሄ ተቋማዊ ቅርጽ አልያዘም። ይሄ አንድ ወጥ አመራር መኖር ይሄ የፋኖ የራሱ የውስጥ ድክመት ነው። ትግሉ ወደፊት እንዳይሄድ አንድ እንቅፋት ይሄ ነው ብዬ አምናለሁ። ከዛ ባሻገር እስካሁን ከመጣበት መንገድ አኳያ ቀደም ብዬ እንደጠቀስኩት ትግሉን መሸከም የሚችል የጥራት ያለው የፖለቲካ መሪ መኖር አለመቻል። ማወራው ስለ አንድ ሰው ወይም ሁለት ሰው ሶስት ሰው አይደለም፣ አጠቃላይ ስለ ፋኖ የትግል እንቅስቃሴ ነው ማወራው። በብዛትና በጥራት ትግሉን መሸከም የሚችል የፖለቲካ አመራር መኖር አለመቻል ነው አንደኛውም ትግሉን ወደፊት ገፍቶ እንዲሄድ ያላደረገው። የፋኖ ጥንካሬ የፋኖ ጠንካራ ጎን ወታደራዊ እንቅስቃሴው ነው የነበረው። አሁን ግን ቀደም ብዬ እንደጠቀስኩት ከክፍለ ጦር ከታች ከብርጌድ በርግጥ እየቀረ ነው። አሁን ከሻለቃ አመራር ጀምሮ ክፍለ ጦር እስከ ኮር አመራር ድረስ በዩኒቨርሲቲ ከፍተኛ ውጤት ያመጡ የፖለቲካ ልምድ ያላቸው የሰላማዊ ትግል ልምድ ያላቸው አመራሮች እየመጡ ነው፣ ቦታውን እየተረከቡት ነው። አሁን ባለው ሂደት ያን ማድረግ ይችላል። የከስካሁኑ ችግር በስፋትና በጥራት የፖለቲካ አመራሩ ጠንካራ አለመሆን ነው የፋኖ ትግል ወደፊት እንዳይሄድ ያደረገው የሚል የራሴ እምነት አለኝ። ከዛ ባሻገር የሰርጎ ገብ መኖር በስራ አስፈጻሚ ደረጃ ከስራ አስፈጻሚም ደግሞ ቁልፍ የደህንነት መዋቅሩ የትግሉ ቀደም ሲል የጀነራል አለምሸት ደግፌን ሐሳብ አንስቼ ነበር። የሽምቅ ተዋጊ ድርጅት ወይም የሽምቅ ተዋጊ ቡድን 90% በመረጃ ነው የሚያሸንፈው ነው የሚለውና ፋኖ መረጃ ከሚያገኝባቸው መንገዶች አንዱ የደህንነት መዋቅሩ ነው። በስራ አስፈጻሚ ደረጃ የደህንነት መዋቅሩን የሚመራ ሰው ለብልጽግና የሚሰራበት የፋኖ አደረጃጀት ነው የነበረ። የሰርጎ ገቦች መኖር አሁን በብዛት ይሄ እጅ የሰጠ ምናምን የምታዩት ተደናግሮ የሚሄድ ይኖራል፣ በጫና ወጥቶ የሚሄድ አካል ሊኖር ይችላል። አብዛኛው ግን ብልጽግና በገንዘብ የሚገዛው ወይንም ትግሉ ባጭር ጊዜ ሊጠናቀቅ ይችላል ብሎ የገባ ታጋይ ነው ወጥቶ ይሄድ ያለውና የሰርጎ ገቦች መኖር፣ ሰርጎ ገቦቹ ደግሞ የፋኖ ቁልፍ የሆኑ ቦታዎች ድረስ አንድነት እንዳይመጣ ቁጭ ብለው እንዳይወያዩ ጠላትነት እንዲሰፍን በአንድ አደረጃጀት ውስጥ እንኳን አንዱ ፋኖ ጠላት እንዲያደርገው ለጎረጥ እንዲተያዩ እኩል እንዳያወሩ መረጃ እንዳይቀባበሉ በተመሳሳይ ውጊያ እንዳያደርጉ በአንድ አደረጃጀት በአንድ ብርጌድ ውስጥ ነው እዛ ድረስ የሰርጎ ገብነት ነበር። ሰርጎ ገብነቱ እስከ ላይ የደህንነት መዋቅሩን እስከ መቆጣጠር ይሄድ ነበር ነው። በቂ ድጋፍ መኖር አለመቻል ይገባኛል። በተለይ ይሄን ማለት የለብኝም። በየአዳራሹ ማዕዚም ጭምር ያው ዙረናል ብዙ በየከተማው በየአዳራሹ ዲያስፖራው የትግሉ ተቆርቋሪ ያገባኛል የሚል ውስን ቁጥር ያለውም ቢሆን ደግፎናል። ተደጋጋሚ ባለፉት 2 ዓመታት ድጋፍ የሚሰጠን ሰው ማለት ትግሉን የሚያግዘው አካል የተደጋጋሚ ሰዎች ናቸው።
የዛሬ 2 ዓመትም የሰጡ የዛሬ ከ6 ወር በኋላም ከዓመት በኋላም አሁን ዛሬ እንኳን ገንዘብ ያስፈልጋል ቢባል የሚሰጡ ሰዎች ተመሳሳይ ናቸው። የሚታወቁ በስምንት ጠቅሳቸው ስልካቸው የሚታወቁ ሰዎች ናቸው። ጠንካራ ግን ቁርጠኛ ካለው የህዝብ ብዛት አኳያ በተለይ ዲያስፖራው ኮሚኒቲ ካለው የአማራ ህዝብ ብዛት አኳያ ካለው የፋኖ ደጋፊ ብዛት አኳያ ግን በቂ ድጋፍ ተደርጓል የሚል እምነት የለኝም። ውስን ሰዎች ግን ጠንካራ ድጋፍ አድርገዋል። ግን ትግሉ ከሚፈልገው ፍላጎት አኳያ በቂ ድጋፍ አለ ብዬ አላምንም። እንዳልኳችሁ መሬትም ቢሆን ያው የኑሮ ውድነቱ አለ፣ ጫናው አለ። ህዝቡ ያለውን ያክል በአቅሙ ልክ ድጋፍ እያደረገ ቢሆንም ግን ትግሉ ከሚፈልገው ፍላጎት አኳያ በበቂ ፋኖ ተደግፏል ብዬ አላምንም። በራሳቸው አቅም ነው ልጆቹ እየመጡ ያሉት። ከዛ ባሻገር የደጋፊው አንድ ወጥ አለመሆን ሌላው የትግሉ አንድ እንቅፋት ነው። ማዚ ቅድም የገለጸችው ዲያስፖራው ላይ መጠነ ሰፊ የሆነ የራሳቸው የሆነ ፋኖ ያላቸው የዲያስፖራ ደረጃጀቶች አሉ። አንድ ሻለቃ ይዘው ትግሉን የሚመሩ የሚመስላቸው ትግሉን የሚዘውሩ የሚመስላቸው ለቀድሞ አጠራር አንድ የብርጌድ መሪ ጋር በስልክ ስላወሩ ወይም አንድ የክፍለ ጦር መሪ ጋር የስልክ ግንኙነት ስላላቸው ትግሉን የሚዘውሩ የሚመስላቸው የዲያስፖራ ደረጃጀቶች አሉና በተለይ ፋናኔ ውስጥ ገብተን ብዙ ያየነው ነገር ስላለ የዲያስፖራ አንድ ወጥ አለመሆን ቢያንስ ሌላው እንኳን ቢቀር አንድ ላይ ሰልፍ ማድረግ አለመቻል ዋሽንግተን ዲሲ ሊሆን ይችላል ሌላም ቦታ ሌላም ከተማ ሊሆን ይችላል ያሉ ሁሉም የፋኖ ያፋድ ሊሆን ይችላል ያፋባ ሊሆን ይችላል በተመሳሳይ ቀን ለአሜሪካኖች ወይም ለዓለም ህዝብ ችግራችንን እናሰማ የድሮን ጭፍጨፋውን እናሰማ ማለት መመካከር እንኳን የማይቻልበት የድጋፍ አደረጃጀት ጠንካሮች እንዳሉ ሆነው ቁርጠኞች እንዳሉ ሆነው ትግሉን የሚያግዙ አደረጃጀቶች እንዳሉ ሆነው ግን በጀርባ ዋና ስራ ላይ ድጋፍ ላይ ስትፈልጊ ማታገኛቸው ትግሉ ላይ ግን አለን የሚሉ ትግሉ በፍጥነት የተጠናቀቀ ሲመስላቸው አገር ቤት ገብተው ስልጣን ለመቆጣጠር እንዳለሽው ሱፍ አዘጋጅተው የሚጠብቁ አደረጃጀቶች በስፋት አሉ። ከሌ ያሉ ምን ጠቅሳቸው እኔ በተለይ መጥራት የምችላቸው ማለት ነው ውስጥ ገብቼ ስላየው ደጋፊ በተለይ የዲያስፖራው አንድ ወጥ መሆን በጋራ ጉዳይ በድሮን ጭፍጨፋ ጉዳይ በሴቶቻችን እና ህፃናት መደፈር ጉዳይ የመሰረተ ልማት መውደም ጉዳይ በዓለም አቀፍ ደረጃ እኩል ድምጽ ማሰማት እኩል የዲፕሎማሲ ጫና መፍጠር የማይችል የዲያስፖራ አደረጃጀት ነው። መሰላቸት አለ። አዎ መሰላቸት በስፋት አለ። በአቋራጭ ድሉን ለመናፈቅ ይሄ ከመጣበት ጉጉት ፎይታ በመፈለግ ጠላት እየወሰደ ካለው ዘግናኝ እርምጃ አኳያ የህገ ወጦች መበራከት ቀደም ብዬ እንደገለጽኩት እገታው መንግስት ያሰማራቸው አርቲፊሻል የሆኑ ኑሮ ውድነት ተደማምሮ ህዝቡ ቢሰላች አይገርመኝም። አንድነቱን እነሱም ይፈልጉታል እኛም እንፈልገዋለን። እንግዲህ አሁን በቂ ጊዜ ያላቸው አይመስለኝም። ከዚህ በላይ በፍጥነት አንድ አደረጃጀት መስርተው መምጣት አለባቸው ብዬ ነው ማምነው እኔ። መልካም እውነት ነው። አንድነቱን ሁሉም የሚፈልገው ነገር ነው። ግን አንድነቱ በራሱ አንድነቱ የሚሰጠው ጥቅም አለ በትግሉ። ግን አንድነቱ ራሱ አንድነት መፈጠሩ ትግሉ እየፈጠነ ነው ወይ ለማለት ያስችለናል። የፋኖ የትግል ዓላማ መንግስት እስከ መቀየር ድረስ የሚደርስ ነውና ከዛ አንጻር የትግሉን የሂደት ደረጃዎች በምንገመግምበት ጊዜ ፋኖ አንድ ሆነ ከዛስ የሚለውን ነገር ቢታሰብበት ጥሩ ነው። አንድ መሆን ነው። ይሄ ነገር ተነስተው በቃ እንኳን ደስ አላችሁ አንድ ድርጅት አቆመናል መሪያችን እከሌ ነው ቢሉን ትግሉ አንድ እርምጃ ሄደ ነው ወይ የሚለውን ነገር ራሱ ቢታሰብበት ጥሩ ነው። ጥሩ ነገሮችን አንስታችኋል። በተለይ ከፋኖ ትግል ከወታደራዊ እና ከፖለቲካዊ አንጻር ወይም ደግሞ እንደ አማራ ትግል ፋኖ ትልቁን ድርሻ ይዛል። መሪውም ነው የትግሉ መሪ ነው። ግን እንደ አማራ ትግል ፋኖ የሆነ የራሱ ድርሻ አለው። ሌላው ደግሞ ሌሎች አካላቶች አሉ። ዲያስፖራ ጠቅሳችኋል፣ ሚዲያ አለ፣ የአማራ ኤሊት አለ። በተለይ ደግሞ ፋኖ ሲነሳበት ከነበረው ይሄ ልክ ሲነሳ ሙሉ ከተሞችን ተቆጣጥሮ አይደለም የኢትዮጵያን ህዝብ ዓለምን አስደንቆ መነጋገሪያ ሆኖ ነበርና ፋኖ እኔ እንደውም በእኔ ግምገማ የፋኖ ትግል በጣም ፈጥኗል። የፋኖ ትግል የአማራ ትግል ነው የዘገየው። ምክንያቱም ፋኖ ያንን የወታደራዊ አቅም ሲያሳይ ይሄ በዚህኛው ጎን ያለው አለ መንግስት የሚባል ትልቅ መዋቅር ያለው ገንዘብ አይደለም በጣም ብዙ ነገር ያለው መዋቅር አለና ከፋኖ አንጻር ለመገዳደር ፖለቲካውን ተጠቅሟል መንግስት። ፋኖ ሆነም
እንግዲህ በትግል ሂደት በርካታ ነገሮች ያጋጥማሉ። የሆነ ቦታ በወታደራዊ ማሸነፍ ሊኖር ይችላል። የሆነ ቦታ ደግሞ ራስን ወደ ማየት ቆም ብሎ ማሰብ ሊኖር ይችላል። በሂደት ብዙ የሚገጥማቸው ነገሮች አሉ። ፋኖ በሚያጋጥመው ውጣ ውረድ ውስጥ ራሱን እያደራጀ እየተማረበት እየተጠናከረ ራሱን እያየ ነው እስካሁን እየመጣ ያለው። የአማራ ትግል ግን ሲጀምር ከነበረው ቦታ በጣም ዘግቷል፣ አይደለም ወደኋላ ሄዷል። ዲያስፖራው አንስታችሁታል። ዲያስፖራው መጀመሪያ ላይ በጣም ጥሩ ሲንቀሳቀስ ነበር። ያው ስታሸንፍ በጣም የሚያጅብ ሰው፣ የሚያደንቅ ሰው፣ የሚያበረታታ ሰው በጣም ብዙ ነው። የዲያስፖራ ሁኔታ እንደዛ ነው የነበረው። ከዛ ትግሉ እንደ ሂደት ከፍ ዝቅ ሲል አብሮ ዝም ይላል እና ምክንያት ወደ መፈለግ ነው። እንደውም ብዙ ጊዜ የምገልጸው ዲያስፖራው ምንድነው ምክንያት ነው ሲፈልግ የነበረው። ትግሉን ላለመደገፍ ወይም ደግሞ የፋኖን ትግል ላለመደገፍ ምክንያት ሲፈልግ የነበረ ይመስል ልክ ምክንያት ሳገኝ ፋኖ እኮ እንዳልሆነም እከሌ እኮ እንደዚህ ያለ እኮ ተከፋፈሉ እኮ ምናምን። ትግሉ በራሱ የወታደራዊ ትግል የሽምቅ ትግል የራሱ የሆነ ባህሪያቶች አሉ። እነዛን ባህሪያቶች ሲያሳይ የራሴ ትግል ነው ብሎ እንደመደገፍ ወይ ደግሞ መፍትሄ ከማምጣት ይልቅ ነው እንዴ ብሎ ምክንያት ሰጥቶ ትቶታል። በውጭ ያለው የአማራ ማህበረሰብ ወይም ደግሞ የትግሉ ደጋፊ የፋኖን ትግል ትቶታል፣ የአማራውን ትግል ትቶታል። ፋኖ ነው ብቻውን ይዞ ፖለቲካውንም ሌላውንም ነገር ይዞ እየሄደ ያለው፣ ወታደሩንም ሁሉንም ነገር ይዞ እየሄደ ያለው ፋኖ ነው እና በትግል ደረጃ የፋኖ ትግል ተጠናክሮ ቀጥሏል። በጣም ተጠናክሮ ተደራጅቶ ቀጥሏል። የአማራ ትግል ግን ወደኋላ ተመልሷል። በሚዲያ ልናየው እንችላለን። የአማራው ኤሊት ያለው አስተዋጽኦ ምንድን ነው? እስኪ ምን አድርጓል? እስከዛሬ ፋኖ መንግስት ለመቀየር ነው እየተዋጋው ካለ መንግስት ሲሆን እንደዚህ አይነት ስትራክቸር እንትን ቢከተል ወይም ደግሞ እንደዚህ አይነት የፖለቲካ እንትን ቢከተል ወይ ከሌሎች ኃይሎች ጋር ያለው ሁኔታ እንደዚህ ቢመስል ብሎ ምንም ነገር አላቀረበለትም። የአማራ ትግል የተጓተተው በፋኖ ሳይሆን ሌሎች የራሳቸው የሆነ ሚና ያላቸው ሰዎች ሚና አለን ትግሉ ባለቤት ነን የሚሉ ሰዎች ድሉን ነው ባለቤት መሆን የሚፈልጉ እንጂ ሂደቱን አይደለም። በዛ ምክንያት ትግል ዘገየ ካልን፣ ህዝቡ እየተሰቃየ ነው ካልን፣ ወይም ደግሞ ብልጽግና እንደዚህ እያደረገ ነው፣ በድሮን ትምህርት ቤት እየተመታ ነው፣ እንደዚህ አይነት ሰብአዊ ቀውስ እያደረሰ ነው ካልን ተጠያቂዎቹ ፋኖዎች አይደሉም። ፋኖ ሊሞት ነው ዘጋ ቁጭ ያለው። ተጠያቂዎቹ የትግሉ ባለቤት ነን ወይም ደግሞ መሆን ያለብን ግን የራሳችንን ሚና መወጣት ያልቻል ነው ከፋኖ ውጭ ያለው አካል ነው ብዬ ነው የማስበው። እንደዚህ ስል ፋኖች ወታደራዊ ላይ አንድ ወይም ደግሞ እንደ ተቋም አንድ መሆን ነበረባቸው፣ ይህን ማድረግ ነበረባቸው፣ በብዙ ነበረባቸው ማስቀመጥ እንችላለን። ግን ያላደረጉ ብለን የምናስቀምጠውን ያለ ያክል በአጭር ጊዜ ውስጥ ግን ለ3 ዓመት ውስጥ ታይቶም ተሰምቶ የማይታወቅ ነገር አሳይተውናል እና ክፍተት እንደመሸፈን ይልቅ ውጭ ብሎ ዘገየ እኮ እነሱ እኮ አንዳንዴ አትመጡም ወይ ይልሃል እንዴ እና እንጂ አብረን እንታገልና እንሂድ። ለምንድን ነው ቁጭ ብሎ ዘገያቸው ይላል እና ዘገየን የሚል ሰው ሲመጣ አብረን እንሂድ የሚል ሰው ሲመጣ ነው ትግሉ የሚሳካው እንጂ የሆነ ቦታ ላይ ቁጭ ብለን እናንተማ እኮ ቀራችሁ። አሁን አንዳንድ አስተያየት እሰማለሁ በግል ምን ነው ዘመዶችሽ ቀሩ የሚሉኝ አሉ። አልቀሩም። እናንተ ለምንድን ነው ትግል የማትጀምሩት? እናንተ ለምንድን ነው የማታግዟቸው? ትግል እኮ በጦር ሜዳ ብቻ አይደለም። የጦር ሜዳውን ህይወታቸውን እየሰዉ ሲታገሉ ዳር ቁጭ ብሎ እንዴ ምን ሆናችሁ ነው ከማለት ይልቅ ሁላችንም የየራሳችንን አስተዋጽኦ ብንወጣ። አሁን ይህንን ሚዲያውን ማየት እንችላለን። አሁን ብልጽግና እጅግ በጣም ከፍተኛ የሆነ የሚዲያ ዘመቻ ገብቷል አይደለም? ሰውን ግራ እስኪያጋባ ድረስ በሚዲያ ዘመቻ ያደርጋል። ፋኖ ሁልጊዜ ነው ስብሰባ የሚያደርገው ውይይት የሚያደርገው ከመለመዱ የተነሳ ብዙም አዲስ ነገር አይደለም ለዜና። የብልጽግና ይናረጋ ከበደ የሆነች ወረዳ ጋር ሰው ሰብስቦ ማውራት ግን ሰበር ዜናቸው ነው፣ በጣም ብርቃቸው ነው። ምክንያቱም ህዝቡን አያውቁትም፣ አይመሩትም፣ መዋቅር የላቸውም። የሆነ አንድ ማይክ ይዞ የሚናገር ወይም ደግሞ የተጠና ወይም ደግሞ አንድ ሰርጎ ገብ ወይም ባንድ አይጠፋም የሚናገረው ነገር ለእነሱ በጣም ሰበር ዜናቸው ነው። ፋኖ ሲያሯሩጦ የሚል የመከላከያ ጄኔራልና ኮሎኔል አንድ አዳራሽ ውስጥ በድሮን እየታሰሰ አዳራሽ ውስጥ ቁጭ ብሎ የሚያመሰግነው አንድ የአማራ ገበሬ ብርቁ ነው፣ ሰበር ዜናው ነው። ያንን ግን ለመወጣት ዲያስፖራ ወይም ደግሞ ብዙ ጊዜ ዲያስፖራው የተሻለ ነፃነት የተሻለ ገንዘብ ውስጥ ካለው የአማራ ህዝብ የተሻለ ነፃነት አለው ከማለትም ነው። ሚዲያ አንድ ሳተላይት ሚዲያ አለ፣ መረጃ ቴሌቪዥን አሉ። ግን እንዳጠቃላይ ይህንን የብልጽግናን ፕሮፓጋንዳ የብልጽግናን የሚያደርገውን ነገር ምንድነው የሚመክት ነገር ማድረግ ይችል ነበር። ሰልፎች ማድረግ ይችል ነበር። እኔ በሰሜን ኢትዮጵያ ጦርነት የትግራይ ዲያስፖራ ሲያደርገው የነበረው ነገር አይተናል አይደል? ሙድ እንይዝ ነበረ ሲንከባለሉ ምናምን እያልን። ያ ለህዝብ መቆም ነው። የአማራው ዲያስፖራ ይታል ሁሉ ህዝብ መከራ በአማራ ህዝብ ላይ ያልደረሰ አይነት መከራ የለም። ግን ዝም ነው ያለ። ይህ ሁሉ መከራ እየደረሰ ዝም እያለ ጥቂቶች አሉ ተመሳሳይ ፊቶች
በጦርነቱ አይደለም በመፈናቀል ጊዜ ያን የአማራው መከራ ሲደርስበት ሲቆረቆሩ የነበሩ ሰዎች ናቸው አሁንም ያሉት። እንደዛም ሆኖ በጣም የተቀዛቀዘ ነው። ምክንያቱም የሚጠብቀው ሁሉም ዳር ሆኖ የሚጠብቀው ፋኖን ስለሆነና አስረዘምኩት እንዳወይ። ነገር ግን ይሄ ትግሉ ዘግይቷል አልዘገየም ስንል የሆነ ነገር ምንድነው መወሰኛ ወይም ደግሞ ብዙ አይነት አቅጣጫዎችን አየነው። ጊዜ ዘገየ ስንል ሁላችንም እጃችንን ወደ ፋኖ የምንጠቁም ከሆነ ተሳስተናል። ዘገየ ስንል ሁላችንንም በያለንበት ይመለከተናል። እና ማዚ እድሉን ላንቺ ልስጥሽ ከተነሱ ሀሳቦች ዙሪያ የምትጀምሪው ካለ ስላስረዘምኩ ይቅርታ። ምንም አይደለም። ኦልሞስት መነሳት ያለባቸውን ሀሳቦች ስላነሳሻቸው እኔ በማሳጠር ተባበርሻለሁ፣ ብዙ ሀሳቦችን ስላነሳሽልኝ ማለት ነው። ትልቁ ነገር አንቺም ቅድም ስትይ የነበረው እኔና ተስፍሽም የሚያጋጥመን አንዳንዴ ለፋኖ እነሱ ዘገየ ለሚሉት የፋኖ ትግል በርደን ኦፍ ፕሩፍ ያለብን ሁሉ የሚመስለን ጊዜ አለ አይደል? አለማጠሩን ለማስረዳት አለፋችሁም በየቦታው አለመርዘሙን ለማስረዳት እንዴት ቀሩ በዚህ ወጥተው አንድ አልሆኑም ብለው ኢሹ ያደርጋሉ። እና አንድ አለመሆኑ የአንቺም ጉዳይ ነው፣ የኔም ጉዳይ ነው፣ የተስፋዬም ጥያቄ ነው፣ የዘመነ ካሴም ጥያቄ ነው፣ የምሬ ወዳጆም ጥያቄ ነው። ልዩነቱ ዘመነ ምሬ ወይ ሀብቴ ወይም ደሳለኝ ወይም ሌላ የፋኖ መሪም አባልም ለዛ አንድነት የህይወት መስዋዕትነት ጭምር ሁሉ እየከፈለ ቋራ ድረስ ሄደው ሲገናኙ አንድነት ለመመስረት ሲገናኙ ብዙዎች ረግፈዋል። ለአንድነት እነሱ የህይወት መስዋዕትነት ይከፍላሉ። ከዛ እኔና እናንተ የተወሰነ ደግሞ ትግሉ ይመለከተናል ብለን ፖዚቲቭሊ በጣም በስስት የምናያቸው ሰዎች ደግሞ ያሉበትን መከራ አንደርስታንድ ስለምናደርግ እንደዘገየ ሲሰማን ቅድም እንዳልሽው we take it የጋራ ጉዳይ ነው ብለን ያንዳንዱ ግን እኔ በርደን ኦፍ ፕሩፍ ያለብን እስከሚመስል ድረስ አለመዘግየቱን ለማስረዳት አንድነቱ ላይ ጥያቄ አንድ አይደለም። ሰዋት ያቆሙት በቃ እንዳልሆኑም ብለው ወደ ቤታቸው ይግቡ። ግን ለራሳችን ስንፍና ኤክስኪውዝን ስለምንሰጥበት ነው። ለራሳችን ድክመት የራሳችንን ኮንትሪቢዩሽን አንድ ላለመሆን የተፈጠሩትን ምክንያቶች ቻሌንጅ ስለማናደርግ እኔ ይሄንን ስል ኦርዲነሪውን አይደለም በየአዳራሹ እየተጠራ ስልክ እየተደወለለት ገንዘብ የሚሰጥ ወጥቶ የሚናገረውን ሰልፍ ሲጠራ 5ም 10ም ሆኖ ወጥቶ የሚናገረውን አይደለም። እሱ አይደለም። በፊት ለፊት ደረጃ በአንድ አካባቢ ላይ በአንድ ስቴት ላይ እኮ 2 3 ሆኖ 4 ማህበር ሆኖ እኮ መከራቸውን የሚያበሏቸው ህዝቡ ተስፋ ቆርጦ እንዲቀር የሚያደርጉ ናቸው። ኦርዲነሪውን አይደለም የምንለው። እንመራለን እያለ ኮምፒውተሩን ከፍቶ የተቀመጠው የዲያስፖራውን ትግል እንመራለን እያለ የዲያስፖራ ትግል በአንድም በሌላም መልኩ ባለቤት የሆነው ፕላትፎርሙ ሁሉም ነገር እዚህ ስለሆነ ነው። ቅድም አንስቼዋለሁ አልደግመውም። አድቮኬሲው፣ ሚዲያው፣ ገንዘብ መሰብሰቡ፣ መናገሩ፣ አጠቃላይ ስለፋኖ መናገሩ እዚህ ባለው አካል ውጪ ባለው አካል እጅ ላይ ስለወደቀ ነው። እንደ ትላንትና እኔም ልሁን አንቺም ተወኝ ነመስከረም ይሁኑ ነጎበዜ ይሁኑ ነክርስቲያን አዲስ አበባ ላይ ቁጭ ብለው ትግሉን አብረው ሼር ያደርጉት ፋኖ አለ። ከዛ ቫኪዩም ነው። ስለዚህ ያ ቫኪዩም ለመሙላት ግን የተሰጠውን እድል አልተጠቀመበት። ፋኖ ጫና ውስጥ ገብቶ ነው ወደ አንድነት ሲመጣም በጫና ውስጥ እንዲሆን አልፈልግም። አንድነት የሁሉ ነገር ቁልፍ አይደለም፣ አንዱ ነው። አንዱ ኤክስፔክት የሚደረግባቸውና ብዙ ችግሮችን ሊፈታላቸው የሚችል ከብዙ ችግሮቹ መካከል ከእንዲህ አይነት ጫና መንቅሮ ስለሚያወጣው ነው። ስለ አንድነት እኮ በየመከራቸው እኮ መግለጫ ማያወጣ ድርጅት የለም። 5 ይሆናል 6 ይሆናል እንትን የሚባል ማህበር እንደዚህ ካላደረጋችሁ እንደዚህ ካልወጣችሁ ያለ መግለጫ ይሰጣል። በየሰፈሩ በየቤተሰቡ እየደወለ በዚህ አንድነት ስንት ጫና ውስጥ ነው ያሉት። የፋኖ ትግል ያለበትን ጫና አንደርስታንድ አለማድረግ ራሱ በጣም ንፉግነት ነው፣ ክፋት ነው። ስለ አንድነት ሲያወሩ መከራ ነው፣ ስለ ልዩነት ሲያወሩ መከራ ነው፣ ቀጠናቸውን ሲያስከብሩ መከራ ነው። ቲክቶክ ላይ እኮ ስትራቴጂ የሚወጣበት ሀገር ነው። ለምን የሽምቅ ውጊያ ተከተሉ? መደበኛ ውጊያ መጀመር አለባቸው ብሎ እኮ ስልኩን ከፍቶ ህዝብ ሰብስቦ ቀላል ቁጥር ያለው ሰው አይደለም እዛ ጋር ተቀምጦ የሚያወራው። ብዙ ሰዎችን ማይንድ ኮንትሮል ያደርጋል። ወታደራዊ ስትራቴጂ፣ ፖለቲካዊ ስትራቴጂ ከማን ጋር እኔ አስተያየት አይስጡ አይደለም። አስተያየት ይሰጣል፣ ትንተና ይደረጋል፣ ግን ሁሉም ነገር ልክ አለው።
ትእዛዝ አስተላላፊው ከያቅጣጫው ነው ያለው። ሳቦታጁ ከያቅጣጫው ነው ያለው። በዚህ ሁሉ ጫና ውስጥ ግን መሪነን የትግሉ መሪነን እስካሉ ድረስ አሁን የአማራ ህዝብ ትግል አለ እንዳጠቃላይ ፋኖ ብቻ አይደለም የአማራ ህዝብ ባለቤት ምሬ ወዳጆ የሚችለውን እያደረገ ነው ህይወቱን እየሰጠ ነው ወይም በዘመነ ካሴ በዛ ያደረገ አንተ ምን እያደረክ ነው 50 ሚሊዮን አማራ ነው ያለው የሚችሉትን የሚያደርጉት አንደርስታንድ ይደረጋል መሪነን እስካሉ ደግሞ እነዚህን ኮንሲደር ያደረገ የሊደርሺፕ አቅም መታየት አለበት ቅድም ተስፍሽ ያነሳው የፖለቲካ አለመኖር ሳይሆን አለመጠቀማቸው ነው ቅድም በረንብ ሄደህበታል ፖለቲካውን ሊመሩ የሚችሉ አቅም ያላቸው በትምህርት ዝግጅት በኤክስፒሪየንስ አቅም ያላቸው ሰዎችን መጠቀም አለመቻል አንደኛው ችግር ነው ይሄን ችግር ታሳቢ ያደረገ መፍትሄ ከሊደርሺፕ የሚጠብቅ መሪ ስለሆኑ ደግሞ ይሄ ሁሉ ይጠበቅባቸዋል ኤክስኪውዝ ብቻ አስቀምጠን አንተው መሪ ነኝ ያለ ሰው መሸከም አለበት እንደ አብይ አህመድ ህዝባቸው ነው እኮ ልንላቸው አንችልም አብይ አህመድ እንደዛ ተብሎለታል ታስታውሳላችሁ ይሄን የመሰለ መሪ የሚመራው ህዝብ በቃ ተብሎ ተወርቶለታል ፋኖ የሚመራው አማራ አጣ የሚል ኤክስኪውዝ አንሰጣቸው መሪ ማለት ይሄን ሁሉ ጫና ተቋቁሞ ሊደርሺፑን የሚያሳይ ነው አቅሙን የሚያሳይ ነው ህይወት ለመክፈል ብቻ ሳይሆን ያለውን አቅም መጠቀም መቻል አለበት አቅም ሲባክን የመሪ ማጣት ወታደራዊ አቅም ሲባክን ፖለቲካ አቅም ሲባክን ይሄንን አስተባብሮ ያለ መጠቀም ስለሆነ መሪ ስለሆነ ኤክስፔክት እናደርግባቸዋለን የትግላችን አካልና ባለቤት ስለሆነን ደግሞ እኛ ራሳችን ጥያቄ እንጠየቃለን እያንዳንዱ ሰው የራሱን ጥያቄ ይጠየቃል አንድ ባልሆነ ትግል ውስጥ እኔ ምን ማድረግ እችላለሁ አንድ ያልሆነ ትግል እንዴት እንዲያሸንፍ እድል ሰጣለሁ ብለን ብንሰራበት ኖሮ እኮ የት ይደረስ ነበር አንድ አይደለም ኦኬ በዚህ ክፍተት የሽምቅ ውጊያ እኮ ቅድም መጽሐፍ ተጽፏል የሽምቅ ውጊያ እኮ በነገራችን ላይ በርደን ኦፍ ፕሩፍ የተዋጊው ነው ወይም የሚወጋው አካል የመንግስት አካል እኮ ነው ሽምቅ ውጊያ ኤግዚስት አለማድረጋቸውን ፕሩፍ ማድረግ አለበት ያንን ስላልቻለ አብይ አህመድ ተሸንፏል እንጂ በሽምቅ ውጊያ ቦታ ኮንትሮል እያደረጉ አስተዳደር እየመሰረቱ ማሳየት ምናምን እነሱ መምራትና አይደለም ይተበቀባቸው ያሸነፉት ኤግዚስት ስላደረጉ ብቻ ነው በነገራችን ላይ ፋኖ ኤግዚስት ስላደረገ እንዳንድ ሽምቅ ተዋጊ አሸንፏል አብይ አህመድ መንግስት ደግሞ ኤግዚስት አለማረጋቸው ፕሩፍ ማድረግ ስላልቻለ ተሸንፏል ካድሬው አዲስ አበባ ነው ከተሙ መንግስት አስተዳደር ቀድም እኮ አልሽው እድር ቤት ሰው ሲሰበስቡ እኮ በጣም ቢግ ዲል ተደርጎ እነሱም ዜና ያደርጉታል እኛም አጀንዳ እናደርገዋለን ፋኖ ግን በየቀጠናው እየሰበሰበ ሲያወያይ አይ አንዳልሆነ የሚልሻል አንዳ ሳይሆን ይሄን ሰርቷል መጀመሪያ ያን አፕሪሺየት እናድርግ ያንን ፖለቲሳይዝ አድርገን እንጠቀምበት አቅም እንፍጠርበት አጀንዳ እናድርገው እኛ የቤት ስራችንን እየሰራን ሰፖርት እናድርጋቸው እነሱን የሊደርሺፕ አቅማቸውን ያሳድጉና በዚህ ሂደት ውስጥ ከተፈለገው በላይ የሆነ በጣም በፍጥነት አቅምና ለውጥ ማምጣት የሚቻልበት እድል አሁንም እጃችን ላይ ነው በጣም አመሰግናለሁ በጣም አመሰግናለሁ ሰፊ ሰዓት ነው የወሰድነው ማጠቃለል የምትፈልጉት ካለ ሁለት ደቂቃ ልስጣችሁ ተስፋዬ እሺ ምንድነው ቅድም ስለ ጀነራል አለምሸት ደግፌ ያነሳው ነበርና የኢታማዦር ሹሙ አማካሪ ነው ረጅም ዓመት ትግል ላይ የኖረ ሰው ነው መከላከያ ሚኒስቴር ውስጥ ረጅም ዓመት በአመራርነት የቆየ ሰው ነውና አሁን አንድ ነገር ትዝ ብሎኝ ነው ማዚ ስታወራ የመሪያችን አርበኛ ዘመነ ካሴ የሆነ ጊዜ ለሰራዊቱ ስምሪት ሲሰጥ ንፋስ ሁንበት ይላል በለውና ንፋስ ሁንበት ያው የሽምቅ ውጊያ ትግል መደበኛ ውጊያ ያደርጋል ፋኖ የሽምቅ ትግልም ያደርጋል በብዛት በሽምቅ ትግል ነው እየመጣ ያለውና የሽምቅ ተዋጊ ባህሪ ንፋሱንበት አትጨበጠው ነው መተው የምትፈልገውን ነገር ካሳካ በኋላ ወደ ንፋሱንበት ሚል ቃል ነው የተጠቀመ አስተዋውሳለሁ ምናልባት በደም ቃል በቃል እሱ የተናገረውን ነገር ላልደግመው ይችላልውና በዛሽ ንግግሩ ሚዲያ ላይ ሰፊ ዘመቻ ተከፍቶበት ነበር የትግሉ ደጋፊ ነን የሚሉ አውራነን የሚሉ ዋናነን የሚሉ ሰዎች ይሄው ትግሉን እንዲያደረገው ፋኖ ቆሞ እንዳይታገል ፋኖ ቆሞ እንዳይታኮስ ይሄው እንዲመመሪያ ሰጠ በሚል ሲያጠለጥሉት ነበር አርበኛ ዘመነ
ያችን እንትን ከሁለት ዓመት በኋላ ዛሬ አለምሸት ደግፌ ሲናገር ሰማሁት። ዛሬ ወጣችሁ ቪዲዮ ላይ ሽምቅ ተዋጊ እንዲህ የመደበኛ ውጊያ ቆሞ ፋይት የሚያደርግ አካል አይደለም። ቀደም እንዳልኩት 90% በመረጃ ያደርጋል። ቀሪውን ደግሞ አድፍጦ ቦታ ይዞ የሚፈልገውን ነገር አድርጎ ከቀጠናው የሚወጣ አካል ነው ሽምቅ ተዋጊ በሚል ነው ቅድም ጀነራሉ ሲገልጸው የሰማውና የኛ መሪ ዘመነ ከሁለት ዓመት በፊት ነበረ ይችን መመሪያ ለፋኖቹ ያስተላለፈው። ግን በዚህች እንትን ብዙ የሶሻል ሚዲያ ውግዘት ደርሶበት ነበር ነው። ዛሬ ጀነራሉ ሲናገር አስታውሼን ምንድነው እንደ መውጫ ሁሉም ሰው የሚስማማበት ራሳቸው ፋኖቹም የሚያውቁት ያን ቢሆንም እየሰሩበት ያለው መውጫ መንገዱ አደረጃጀት ግድ ነው። አንድ ወጥ አደረጃጀት ሁሉም ፋኖች ለምሳሌ ያፋባህ አለ ያፋሃድ አለ እነሱ አንድ መሆን ግዴታ ላይሆን ይችላል። እንደ አፋባህ ግን የሚስማሙት የሚግባቡት አብረው ለመስራት የወሰኑት አካላት የጋራ አመራር መርጠው ከዚህ ባልዘገየ ጊዜ ቶሎ መወሰን መቻል አለበት። መቆራረጥ ያስፈልጋል። እንትኑን እረዳለሁ። ችግሩ ምንድነው? ማነው ችግር እየፈጠረ ያለ? ምንድነው የሚቀርበው ሪዝኖች ምናምን እሱን በደንብ እንሰማለን። ያው መገለጽ ባለበት ጊዜ ይገለጻል ወይ ባለቤቶቹ ይሉታል፣ አሊያ ደግሞ ጊዜ ሲያልፍ እናወራዋለን፣ ታሪኩን ይነገራል። ችግሮቹን በደንብ እረዳለሁ። ግን አፋባህ ውስጥ ያሉ አደረጃጀቶች የሚግባቡት የሚስማሙት አንድ ላይ ለመጓዝ የወሰኑ አካላት በፍጥነት ከዚህ ባልዘገየ የምስራቅ አፍሪካ ቀጠና በተለይ የቀይ ባህር እንቅስቃሴ ጥሩ ድል ይዞ እየመጣ ስለሆነ ለፋኖት በተለይ የዛሬው የኢምሬት እና የሳውዲ አረቢያ ፍጥጫ ይሄ የሳውዲ አረቢያ የወሰደችው እርምጃ እኔ ለኛም ትግል እገዛ ይኖረዋል ብዬ ነው ማምነው። ምክንያቱም አብይ አህመድ ዋነኛ የገንዘብ ምንጩ የድሮን ምንጩ የአማራ ህዝብ የሚጨፈጨፍበት ድሮን የሚመጣው ከአረብ ኤምሬት እንደሆነ ይታወቃል። እንግዲህ አረብ ኤምሬት በቀጥታ ምናልባት ልብ ኖሯት ፊት ለፊት ወደ ጦርነት የምትገባ ከሆነ የለኛ ለፋኖ ትግል ጥሩ ድል ነው ብዬ አምናለሁ። አንደኛ የአብይ ምንጭ ሊቀዘቅዝ ይችላል የገንዘብ ምንጩ፣ ሁለተኛ የፋኖ አጋር አካል ወይም ሶስተኛ ሀገር ድጋፍ ሊያገኝ ይችላል ብዬ አምናለሁና አንድ ወጥ አደረጃጀቱ በፍጥነት ሰብሳቢያችሁ ማን ነው የሚል ጥያቄ ነው የሚመጣው። ህዝብ ግንኙነቱ ማን ነው የሚል ጥያቄ ነው የሚመጣው። ወታደራዊ መሪ ማን ነው የሚል ጥያቄ ስለሚመጣ አውቃለሁ አንድነቱን ትፈልጉታላችሁ አውቃለሁ። ከሸዋ ተነስቶ በቤት አማራ አቆራርጦ ጎጃምን አቆራርጦ እስከ ቋራ ድረስ የሄደ አመራር እንዳለ እናውቃለሁ። በተመሳሳይ ከቤት አማራ ተነስቶ ምሬ ወዳጆ ጎጃምን አቆራርጦ ጎንደርን አቆራርጦ ቋራ እንደደረሰ አውቃለሁ። አመራሮቹ ይፈልጉታል፣ ግን ውሳኔ ይፈልጋል። መልካም መቆራረጥ ያስፈልጋል። በቃ አብሮ የሚሄደው አካል በጣም ረጅም ጊዜ ነው የሄደው። ከግንቦት አንድ ጀምሮ በተለይ ባለፈው 2-3 ወር በተከታታይ እየተወያዩ ነው። እንግዲህ መግባባት ካልተቻለ የተግባባውን ይዞ መሄድ ነው አዋጭው ስልት ብዬ ነው ማምነው። እንግዲህ ላይኛው አመራር ካልተስማማ የታችኛው ኃይል ግፊት ስለሚያደርግ እታች ያለው ተዋጊ ጥያቄ ስለሚያስነሳ እንግዲህ የተዋጊውን ስሜትም ጠብቀው ሊመጡ ይችላሉ ቀሪዎቹ አካላት ብዬ ነው ማምነው። አንድ ወጥ አደረጃጀቱ ውሳኔ ይፈልጋል። ተቆራርጣችሁ ወስኑ። ቀጠናው ቀድሞ እየሄደ ነው፣ በጣም ብዙ የሆኑ ድሎች እያለፉን ነው የሚል ይሄን አይረዱትም ብዬ አይደለም አመራሮቹ፣ ግን ማሳሰብ አስፈላጊ ነው። ምስራቅ አፍሪካ ቀጠና ለፋኖ ወርቃማ ድሎች የሚያገኝበት ጊዜ ላይ ስለሆነ አንድ ወጥ አደረጃጀት ዋነኛው መውጫ መንገድ ይሄ ነው። በተለይ እንዳፋባህ አንድ ወጥ አደረጃጀት ያስፈልጋል ብዬ ነው ማምነው። ይሄንን ነው እንደ መውጫ ማነሳው ነው። መልካም ሌሎች የምዘረዝራቸው ነገሮች ይኖራሉ፣ ግን ራሱ የፋኖ ማመራር የሚፈልገው ፋኖ የሚፈልገው ህዝቡን ማዳመጥ የሚፈልገው ነገር ይሄ ነው። መደረግም ያለበት ትክክለኛውም ጊዜ ይሄ ነው። ከዚህ በኋላ ስለሚረፍት ፕሊስ ወስኑና የምትግባቡ አካላት አንድ ወጥ አደረጃጀት በተለይ እንዳፋባህ ይዛችሁ ውጡ የሚል በዚህ አጋጣሚ እንደ ጥሪ ነው ማስተላልፈው። መልካም አመሰግናለሁ። እናመሰግናለን። ጥሩ ቆይታ ነው የነበረን። ያው እንደ አማራ አንድ ድርጅት እንዲወጣ ተስፋ እናደርጋለን። በተለይ ሁሉም የፋኖ አካላቶች እንደ አፋባህም ይሁን እንደ አፋሕድ ተነጋግረው ያለውን ችግር ያውቁታል፣ ግን ተነጋግረው አንድ ሆነው ችግሮቻቸውን ወይም ልዩነታቸውን በሰላማዊ መንገድ ፈተው አንድ እንደሚሆኑ ተስፋ አለኝ። እንደ አፋባህ ብቻ ሳይሆን እንደ አማራ
ለኢትዮጵያም በተለይ አሁን ከተነሳው ሁኔታ አንጻር ድንገት ሊከሰት ይችላል ጦርነት። የአረብ ኤምሬት እና ሳውዲ አረቢያ ድንገት ሊከፍቱ ይችላሉ። ያ ደግሞ እንደ አማራ ብቻ ሳይሆን እንደ ኢትዮጵያም ፋኖ ተረካቢ ኃይል ሆኖ እንዲወጣ በኢትዮጵያ ፖለቲካ ውስጥ ትልቁን ድርሻ የያዘ ነው እና ለሁሉም ተስፋ እንዲሆን እንግዲህ አንድነታቸውን እንደ ሁሉም እንደ አማራ አንድ ሆነው ይወጣሉ የሚል ተስፋ አለኝ። ያላቸውንም ጉዳይ ሁሉም አንድ ሆነው እንደሚያበስሩን ተስፋ አደርጋለሁ። እሱንም ነው የምጠብቀው። በጣም አመሰግናለሁ። ጥሩ ቆይታ ነው የነበረን። በሌላ ጊዜ በሌላ አጀንዳ እንመለሳለን። እናንተንም ተመልካቾችም ከልብ እናመሰግናለን።